ዳዊት በእነዚህ ሁሉ ስለ ክርስቶስ ሰብኳል። እሱ ብቻ አይደለም እንደገናም ደግሞ ስለ ስቅለቱን ተናግሯል። በመዝሙር 21 ቅንፍ 22 16 ጀምራችሁ ስታዩትኝ ብዙ ወሾች ከበቡኝ፣ የከፍተኞቹን ጉባኤ ያዘኝ፣ እጆቼና እግሮቼን ቸነከሩኝ፣ አጥንቶቹ ሁሉ ተቆጠሩ እያለ ስለ ክርስቶስ ይናገራል። ስለዚህ ክርስቲያን ማለት ምን ማለት ነው? የክርስቶስ ተከታይ ማለት ነው። ስለ ክርስቶስ መስበክ፣ ክርስቶስን ማምለክ ክርስቲያን ያስብለዋል። ስለዚህ ቅዱስ ዳዊት ስለ ክርስቶስ ሰብኳል። ክርስቶስን ደግሞ ጌታዬ ብሎ አምላኬ ብሎ ጠርቶታል። ስለዚህ ምንድነው ማለት ነው? ክርስቲያን ነው ማለት ነው። እንዲህ ደግሞ በተጨማሪ ነብይ እግዚአብሔር ቅዱስ ኢሳይያስ መውሰድ እንችላለን። ነብይ እግዚአብሔር ቅዱስ ኢሳይያስ ስለ ጌታችን አምላካችን ኢየሱስ ክርስቶስ ተናግሯል። ምን እያለ ይናገራል? በዚህ በትንቢተ ኢሳይያስ 7:14 ላይ ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ብሎ በመናገር ይሄዳል ማለት ነው። እንደገና ደግሞ በ9:6 ላይ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ብሎ ይናገራል። ክርስቶስን ማለት ነው ምን አለው? አምላክ ብሎ ጠራው። እንደገና ደግሞ ስለ ሞቱ ሲናገር ደግሞ በትንቢተ ኢሳይያስ 53:5 ላይ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የድህነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን እያለ ይናገራል። ነብይ እግዚአብሔር ቅዱስ ኢሳይያስ በዚህ መልኩ ስለ ክርስቶስ አምላካችን ሰብኳል ማለት ነው። ስለዚህ ነብይ እግዚአብሔር ቅዱስ ኢሳይያስ ምንድነው ማለት ነው? ክርስቲያን ነው ማለት ነው። በተጨማሪ ነብይ እግዚአብሔር ቅዱስ ሄኖክ የአዳም 7ኛ ትውልድ ነው። በመጽሐፍ ሄኖክ ምዕራፍ 1 ቁጥር 1 ላይ ስትመለከቱት የጌታ ቀን እያለ ይናገራል። ስለ ጌታ ቀን ስለ መጨረሻው ቀን ነው የሚናገረው። ይህን ደግሞ ምን እያለ ይናገራል? ሄኖክ ተናገረ እንዲህ አለ፣ ከእግዚአብሔር ዘንድ የሆነች ጻድቅ ሰው አይኖች ተገልጠው ሳለ መላእክት ያሳዩኝን በሰማያት ያለ ጽኑ ራእይን ያይ ነበረ፣ ከእርሱም ሁሉ ሰማሁ፣ እኔም የማየው አወቅኩ ይላል። ይህም የሚደረገው በሚመጣው በሩቅ ትውልድ ነው እንጂ በዚህ ትውልድ አይደለም። የተመረጡትን ነገር ከማደሪያዎቹ ከወጣ ገናና ጽኑ ከሆነ ከፈጣሪ ጋር ተናገርኩኝ እያለ ይናገራል። ፍርዱን በኃጥአን ሁሉ በጻድቃንም ላይ ሁሉ ይደረጋል ይላል። ፍርዱ በማን ላይ? በመጨረሻው ዘመን ነው የሚለው። በመጨረሻው ዘመን ሊፈርድ የሚመጣው ደግሞ ማን ነው? ክርስቶስ ነው። ይህንን ደግሞ በዮሐንስ ራእይ ምዕራፍ 22 11 12 ጀምራችሁ ስትመለከቱትኝ ጻድቁም ወደፊት ጽድቅን ያድርግ፣ እርኩስም ወደፊት እርኩሰትን ያድርግ፣ እነሆ በቶሎ እመጣለሁ፣ ለእያንዳንዱ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር ያለ ብሎ ይናገራል። ስለዚህ ነብይ እግዚአብሔር ቅዱስ ሄኖክ ምንድነው ማለት ነው? ክርስቲያን ነው ማለት ነው። እንዲሁ ደግሞ ሙሴ በዚህ በዘጸአት 33 ላይ ሄዳችሁ ስትመለከቱት 23 ላይ ምን ብሎት ነበር? እግዚአብሔር አምላካችን ፊትህን አሳየኝ ብሎት ነበርና አይ ፊትህን ሳታየም ጀርባዬን ታያለህ ብሎት ነበር። ይህንን ትርጓሜው ላይ ወስዳችሁ ስትመለከቱት ሙሴና ኤልያስ መጡ አይደለ? በደብረ ታቦር ሲመጡ ጊዜ ከመጡበት መካከል አንዱ የሚለው መጀመሪያ ሙሴ ምን ብሎት ነበረ? ፊቴን አላሳየህም ጀርባዬን ግን ታያለህ የሚለውን እሱን አንዱን ለመፈጸም ነው ብሎ ይናገራሉ። ስለዚህ ሙሴ ምንድነው ማለት ነው? ክርስቲያን ነው ማለት ነው። እነዚህ ሁሉ ነቢያት ስለምን ተናግረዋል? ስለ ኢየሱስ ክርስቶስ ተናግረዋል። ክርስቲያን ማለት ምን ማለት ነው ብያቸዋለሁ? ክርስቶስን መከተል፣ እግዚአብሔር አምላካችን ክርስቶስን መከተል። ክርስቶስን ከተከተሉ፣ ክርስቶስን ከሰበኩት፣ ክርስቶስን ከመለኩ ምንድናቸው ማለት ነው? እኒህ ሁሉ ነቢያት ክርስቲያኖች ናቸው ማለት ነው። ስለዚህ ክርስትና በሐዋርያት ወይም ደግሞ በአዲስ ኪዳን ብቻ ሳይሆን በብሉይ ኪዳንም የነበረ እንደገና ደግሞ በነቢያትም ሁሉ የተሰበከ ነው። እኒህ ሁሉ ነቢያት ለምሳሌ ነው ያመጣቸው እንደ ናሙና ነው እንጂ ብዙ ናቸው። መጽሐፍ ሁሉ ስለኔ ይናገራል ብሏል ክርስቶስ። ስለዚህ ስለሱ የተናገሩት በሙሉ ምንድናቸው ማለት ነው? ክርስቲያኖች ናቸው ማለት ነው። እንግዲህ በተጨማሪ እንግዲህ ከዚህ በፊት የነበሩት ምንድነው ተብለው የሚጠሩ የነበሩት በዚህ አሁን በአዲስ ኪዳን ክርስቲያን ይባላሉ። በዛሳ መጠሪያቸው ምንድነው የነበረው? እስራኤል፣ ህዝብ እስራኤል። እስራኤል ማለት ምን ማለት ነው? የተመረጠ ህዝብ ማለት ነው። ስለዚህ ክርስትናውን በዚህ መልኩ ካየን እስልምና በመሐመድ የተጀመረ ከመሐመድ በኋላ የመጣ ወይስ ከዛ በፊት አንስቶ ነበረ እስልምና? እንግዲህ የራሳቸው መጻሕፍቶች እንደሚነግሩን እስልምና አይደለም ከመሐመድ በፊት ከመሐመድ በኋላ እንደመጣ እንጂ ከመሐመድ በፊት አንድም እንኳን እንዳልነበረ ያሳዩናል። ለምሳሌ በዚህ በሳሂህ አልቡኻሪ 6887 ላይ እስልምና በራሱ ማስረጃ በመጨረሻ የመጣ ነው እኛ ሙስሊሞች ነን እያለ ይናገራል። ተመልከቱ። ሳሂህ አልቡኻሪ 6889 ላይ ማለት ነው። በመጨረሻ የመጣ ነው እኛ ሙስሊሞች ነን እያለ ይናገራል። በመጨረሻ ካለ እንግዲህ መጀመሪያ የሆኑ አሉ ማለት ነው። ስለዚህ ከዛ በፊት እስልምና የሚባል እንዳልነበረ ያሳየናል። እንደገና በሳሂህ አልቡኻሪ 238 ላይ ወደዚህ ምድር በመምጣት የመጨረሻዎቹ ነን፣ በትንሳኤ ቀን ግን የመጀመሪያ ነን እያለ ይናገራል። ሳሂህ ነው እንደምትመለከቱ ቡኻሪ 238 ላይ። ስለዚህ እዚህ ላይ ምን እያለ እየተናገረ ነው? ወደዚህ ምድር በመምጣት የመጨረሻዎቹ ነን እያለ ይናገራል። በትንሳኤ ግን መጀመሪያ ነን ይላል። ወደዚህ ምድር በመምጣት ማለት እንግዲህ አስቡትኝ
መጨረሻ የመጡትኝ እነሱ ናቸው ማለት ነው። ከዛ በፊት እስልምና የሚባል ከነጭራሹም ከመሐመድ በፊት አይታወቁም ነበር። እንዲሁ ደግሞ በሱናን አናሳይ 1367 ላይ እንደምትመለከቱት በደንብ አድርጋችሁ ተመልከቱትኝ። ይሄው 1367 ላይ ምን እያለ ይናገራል? ከሱ በፊት ከመጀመሪያዎቹ ማለት ነው አቡ ሁረይራ እንደተረከው የአላህ መልእክተኛ እንዳሉትኝ እኛ የመጨረሻዎቹ ነን፣ በትንሳኤ ቀን ግን የመጀመሪያዎቹ ነን። ከእኛ በፊት አስቡት፣ ከእኛ በፊት መጽሐፍ ተሰጥቷቸዋል፣ ከነሱም በኋላ ለኛ መጽሐፍ ተሰጠን ይላል። እነዚህ ከሱ በፊት መጽሐፍ የተሰጣቸው እነማን ናቸው? መጽሐፍ የተሰጣቸው እነማን ናቸው? አይሁዶችና ክርስቲያኖች ናቸው። መሐመድ ነብይ ሆኖ ከመምጣቱ በፊት እስልምናን ይዞ ከመምጣቱ በፊት መጽሐፍ የተሰጣቸው ሰዎች አሉ። እነዚህ መጽሐፍ የተሰጣቸው ሰዎች ደግሞ እነማን ናቸው? አይሁዶች ናቸው። ግን ዋነኛው ነገር ምንድነው የሚለው? ከእኛ በፊት መጽሐፍ የተሰጣቸው እያለ ነው። መጀመሪያ እነሱ መጨረሻ የመጡ ናቸው፣ በትንሳኤ መጀመሪያ እንደሆኑ ይናገራል። ከዛ ደግሞ መጽሐፍ የተሰጣቸው ከሱ በፊት እንዳሉ፣ ከዛ በኋላ ከነሱ ኋላ ነው መሐመድ መጽሐፍ የተሰጠው። ስለዚህ ከዛ በፊት እስልምና የሚባል ሃይማኖት አይታወቅም። እነዚህ ታዲያ መጽሐፍ የተሰጣቸው እነማን ናቸው ካላችሁኝ አይሁድና ክርስቲያን መሆናቸውን የራሱ መሐመድ ይመሰክራል። በዚህ በሱራ 28:52 ላይ ምን ይላል? እነዚያ ከእርሱ በፊት መጽሐፍን የሰጠናቸው እነርሱ በእርሱ ያምናሉ ይላል። ማን? እነሱ ከእርሱ በፊት ማን ነው? እርሱ የተባለው ሙሐመድ ነው። ከሙሐመድ በፊት ደግሞ ምን የተሰጣቸው አሉ? መጽሐፍትን የተሰጣቸው ሰዎች አሉ። እነዚህ መጽሐፍ የተሰጣቸው ሰዎች ደግሞ ማን ናቸው? አይሁድና ክርስቲያኖች ናቸው። እስላሞች በዛን ሰዓት ቢኖሩ ኑሮ ምን በተሰጣቸው ነበር? መጽሐፍ በተሰጣቸው ነበር፣ ግን አልነበሩም። እሱ ብቻ አይደለም፣ አንድ የሆነ ነገር አለ። በዚህ በሱናን አቢ ዳውድ 2247 ላይ አንድ ሰውዬ ያደረገው ነበር። ምንድነው? ከእስልምና በፊት ህገወጥ ግንኙነት ግብረ ስጋ አድርጌ ነበረ ብሎ ይጠይቀዋል መሐመድ ማለት ነው። መቼ? ከእስልምና በፊት ተመልከቱትኝ። ሳሒህ ነው። ስለዚህ ከእስልምና በፊት ምንድነው? ህገወጥ ግንኙነት አድርጌ ነበረ። ስለዚህ ይሄ ነገር እንዴት ነው ብሎ ሲጠይቀው ምን አለ? ከእስልምና በፊት ያደረከው ነገር አይቆጠርም ብሎ ይመለስለታል መሐመድ። ከእስልምና በፊት ያደረከው ነገር አይቆጠርም። ዋነኛው ነገር የምትይዙልኝ ነገር ምንድነው? ከእስልምና በፊት። ስለዚህ ከዛ በፊት መሐመድ ከማምጣቱ በፊት ይሄን እስልምና የሚባል ሃይማኖትን አያውቁትም ነበረ ከነጭራሹ። ወገኖቻችን ግን ምን ይላሉ? እስልምና የተፈጥሮ ሃይማኖት ነው፣ እስልምና የነቢያት ሃይማኖት ነው፣ ብዙ ነገር ያወራሉ። ግን መጽሐፍቶቻቸው እንደዛ አይደለም እያሳዩን ያሉት። በተጨማሪ ደግሞ ሳሂህ አልቡኻሪ 6982 ላይ ወይም ደግሞ 6982 ላይ ስለ አንድ ሰው ያወራል። ማን ነው ይሄ? ወረቃ ነው። ስለ ወረቃ ነው የሚያወራው። ይሄ ወረቃ ደግሞ ምን እንደሆነ የሚናገረው ምንድነው? በዛ በአረብ ምድር ነው የኖረ የነበረው ወይም ደግሞ በመሐመድ አካባቢ ነው የኖረ የነበረው። መሐመድ ነብይ ከመሆኑ በፊት ምንድነው እያለ ይናገራል? ክርስቲያን ነበረ እያለ ይነግረናል። ክርስቲያን ነበረ። ይህ ወረቃ እንዲያውም ክርስትናው ብቻ አይደለም፣ የሚገርማችሁ መሐመድ ነብይ ለመሆኑ ምስክር የሆነው ይህ ወረቃ ነው። በሳሂህ አልቡኻሪ 3 ላይ መመልከት ትችላላችሁ። በሄራ ዋሻ ውስጥ የመጣው ጅብሪል የተባለ አካል በጨመቀው ጊዜ ፈርቶ በሄደ ጊዜ ለነሱ ለነቢያት ለቀደሙት ነቢያት የተገለጠላቸው እሱ ነው። ናሙስ ነው ብሎ የመሰከረለት ማን ነው? ወረቃ ነው። ወረቃ ምን ነበረ? ከዛ በፊት ክርስቲያን ነበረ። አስቡት፣ በመካ ዙሪያ የነበሩት አይሁድና ክርስቲያኖች ናቸው። መሐመድ ምን ሆኖ እስከ መምጣቱ ድረስ ነብዩ ሆኖ እስከ መምጣቱ ድረስ። ከዛ በፊት ሙስሊሞች ቢኖሩ ኖሮ ወረቃም እንደዚህ ብሎ ባልነገረው ነበረ። የሱ ምስክር ግን ማን ነው? ወረቃ ነው። ወረቃ ደግሞ ምንድነው? ክርስቲያን ነው። እንግዲህ ከዛ በፊት እስልምና ላለመኖሩ እያሳየን ነው ማለት ነው። በተጨማሪም በዚህ በሳሂህ አልቡኻሪ 3849 ላይ አንዲት የሆነች ነገር አለች። አስቂኝ ነው። እንዲያውም አንዲት ዝንጀሮ ስታመነዝር ተገኘችና ከዛ አንድ ሰው ዝንጀሮ ሲወግሯት አየ። አመንዝር አንዲት ዝንጀሮ ማለት ነው። ከዛ ይሄ ሰውዬ ደግሞ ዝንጀሮችን ሲወግሩት አይቶ አብሮ ወገራት ማለት ነው። በጣም የሚያስቅ ነገር፣ ዝንጀሮ ስታመነዝር ተገኝታ አብሮ ወገራት ይሄ ሰውዬ። መቼ ነው ግን? ከእስልምና በፊት ሳሒህ የሆነ ምንድነው? ሐዲስ ነው። ይሄ አብሮ የወገራት ሰውዬ ከምን በፊት ነው የሚለው? እስልምና ከመምጣቱ በፊት ነው የሚለው። እቺ ዝንጀሮ ስትወገር አይቶ የወገራት። ዋነኛው ነገር የምትይዙልኝ ግን የዚች የዝንጀሮ ማመንዘር ሳይሆን ከእስልምና በፊት ለመሆኑ ነው፣ ወይም በጃህልያ ዘመን ማለት ነው፣ ባለማወቅ ዘመን ብሎ ያስቀምጠዋል። ስለዚህ እስልምና ከዛ በፊት አልነበረም አይደለም። ከመሐመድ በፊት ሊኖር ይቅርና መሐመድ በራሱ ምንድነው? ሰለምቴ ነው። በዚህ በሱራ 93 ቁጥር 7 ላይ ምን ይላል? የሳትክም ሆነህ አገኘህ መራህም እያለ ይናገራል። ምንድነው? የሳትክም ሆነህ አገኘህ መራህም ይላል። መሐመድ በራሱ ምንድነው? ሱሁት የሳተ የነበረ የተመራ ነው አይደለም። እሱ እስልምና ከሱ በፊት ሊኖር ይቅርና እሱ ራሱ የተመራ ነው። በሌላ በኩል ደግሞ የሙስሊሞችን መጀመሪያ እንደሆን ታዘዝኩ እያለ ይናገራል። የማን? የሙስሊሞችን መጀመሪያ እንደሆን ታዘዝኩ። አህመድ ቢን ጀበልን የምታውቁት ከሆነ በየኔ መንገድ ቀርቦ የመጀመሪያዎቹ ሙስሊሞች መካከል አንዱ ብሎ ነብዩ መሐመድን ነው ያነሳው ማለት ነው። እሱ ብቻ አይደለም። እንግዲህ በዚህ
ሳሂህ አልቡኻሪ 7494 አንድ የሆነ ነገር አለ። አላህ ምን ይላል? ከሌሊቱ 3ኛ ላይ አላህ ወደ ታችኛይቱ ወደ ቅርብኛይቱ ምድር ይወርዳል ይላል። አላህ ወደ ቅርቢቱ ምድር ይወርዳል ይላል። ይህንን ብሎ ያስተማረ ነብይ ያለው ወገኖቻችን እስኪ አስቡትኝ። አላህ አምላክ ከታችኛይቱ ሰማይ ይወርዳል። ይሄ ምንድነው? በዛቱ ይሉናል ወገኖቻችን። በዛቱም ይሁን በመለኮቱም ይሁን ምንም ይሁን ከታችኛይቱ ሰማይ ይወርዳል ብሎ ያስተማረ ነብይ ካለ አንድ ልትሰጠን ትችላለች። እሱ ብቻ አይደለም። በዚህ በሳሂህ አልቡኻሪ 48 ላይ እንደገና ደግሞ ሳሂህ ሙስሊም 2848 ሲ ላይም ታገኙታላችሁ። ምንድነው የሚለው? አነስ እንደዘገበው የአላህ መልእክተኛ እንዲህ አሉ፣ ሰዎች ወደ ሲኦል እሳት ይጣላሉ፣ ጀሃነም ላይ ያደርጋል፣ ገሃነምን በቃ እስክትል ድረስ ይላል። አስቡት እንግዲህ ከዚህ በፊት የነበሩት ነቢያት፣ ከመሐመድ በፊት የነበሩት ነቢያት አንዱ ያን አላህ ከሆነ የላካቸው እንግዲህ አስቡት። እንዲህ ብሎ ያስተማረ የለም። ነፍሳትን እንደ ቁጫጭ በምን የሚረግጥ በባቱ የሚረግጥ ማለት ነው። እንዲህ ያለን አምላክ የቀደሙት ነቢያት አላስተማሩ። ማን ብቻ ነው ያስተማረው? ሙሐመድ ብቻ ነው ያለው። ነፍሳትን በሲኦል ያሉትን እንዲህ አድርጎ የሚጠቀጥቅን አምላክ ያስተማረ ነብይ ይህ ብቻ ነው ማለት ነው፣ መሐመድ ነው። እንደገና ደግሞ የመቃብር ቅጣት ነው። እንግዲህ በመቃብር ውስጥ ነፍስም ስጋም በመቃብር ታድራለች ብለው ያስተምራሉ። እንዲህ አይነት አስተምሮ የመሐመድ ብቻ እንጂ ከዛ የቀደሙት ነቢያት አላስተማሩም። በዚህ በቡልጋል አልመሪየም 104 ላይ ስትመለከቱት ምንድነው የሚለው? አቡ ሁረይራ እንደዘገበው ሽንት የቀብር ውስጥ ዋነኛ ቅጣት ነው ይላል። ምንድነው? ሽንት የቀብር ውስጥ ዋነኛ ቅጣት ነው። ምንድነው? ልብሱን ሽንት ከነካበትኝ ይሄ ሰውዬ በሞተ ጊዜ በመቃብር ላይ ምን ሆናል ማለት ነው? ቅጣቱ ይበዛበታል፣ ይበረታበታል። ይህንን ብሎ ያስተማረ አንድም ነብይ ከመሐመድ በፊት የለም ማለት ነው። መሐመድ ብቻ ነው ይህንን ሊያስተምር የቻለው። ከዛ በፊት ግን እንዲህ አይነትን ትምህርት ያስተማረ አንድም አታገኙ። እንደገና ደግሞ እንግዲህ በሌላ በኩል ምን ብሎ ይናገራል? በዚህ በሳሂህ አልቡኻሪ 304 ላይ ሄዳችሁ ስትመለከቱት ሴቶች የአእምሮ ጎዶሎ ናቸው ይላል። ያስተሳሰብ ማነስ አለባቸው። እንደገና የአንድ ወንድ ግማሽ ነው ይላል። የአንድ ወንድ ግማሽ ናቸው። ምናቸው? ሴቶች። የአንድ ወንድ ግማሽ የአእምሮ ማሰብ አስተሳሰብ ማነስ ያለባቸው ይላል። እንዲህ ብሎ ያስተማረ አንድም ነብይ የለም። ከነቢያት መጽሐፍ ለምሳሌ ብትመለከቱ አንደኛው ሙሴ ነው። ሙሴ እንግዲህ በጻፈው መጽሐፍ ላይ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ምን ብሎ ይናገራል? እግዚአብሔርም አለ ሰውም እንደ መልካችን እንደ ምሳሌያችን እንፍጠር አለ። ሴትና ወንድ አድርጎ ፈጠራቸው አለ እንጂ ሴትን ጎዶሎ አድርጎ ፈጠረ፣ ወንድን ደግሞ ሙሉ አድርጎ ፈጠረ ብሎ አይናገርም ማለት ነው። በሌላ በኩል ደግሞ ምን ብሎ ይናገራል? በሴት የሚመራ ህዝብ ምንድነው? ስኬታማ አይሆንም ብሎ ይናገራል። በምን? በሴት የሚመራ ህዝብ ስኬታማ አይሆንም ይላል። ሴቶች ልጆች እንግዲህ መሪ መሆን አይችሉም። ይህንን ያለበት ምክንያት ምንድነው? መሐመድ ክርስቲያኖች ወይም ደግሞ አይሁዶች ሴት መሪ ያደርጉ ነበር። ከዚህም የተነሳ ምን ብሎ ተናገረ? በሴት የሚመራ ህዝብ ምን አይሆንም? ስኬታማ መሆን አይችልም ብሎ ተናገረ ማለት ነው። ይህንን ብሎ ያስተማረ ነብይ ካለ እንግዲህ አንድ ወገናችን ልትሰጠን ትችላለች፣ በኋላ ላይ ታነሳዋለች። ነገር ግን አንድ ነብይ ከመሐመድ በፊት የነበረው በሴት የሚመራ ህዝብ ስኬታማ አይደለም ብሎ ያስተማረ የለም ማለት ነው። እሱ ብቻ ነው። እንደገናም ደግሞ አላህ ምን ይላል በቁርአኑ ላይ? ከሰዎችም ከጋኔኖችም በእርግጥ ምን ፈጠርን ነው የሚለው፣ ለገሃነብ ፈጠረን እያለ ይናገራል። ከሱ በፊት የነበሩት ነቢያት እንግዲህ ለገሃነብ ነፍሳትን ለገሃነብ የፈጠረ አንድም አምላክ እንዲያርጎ ፈጠረ ብሎ የተናገረ አንድም ነብይ የለም። ይህን ብቻ ብሎ የተናገረ ግን ማን ነው? መሐመድ። ነፍሳትን ከጋኔን ጋር ቆጥሮ ለገሃነብ ፈጠረ ብሎ የተናገረ እሱ ብቻ ነው። ከዛ በፊት እንግዲህ እንዲህ አይነት አስተምሮ ያላቸው ነቢያት ካሉ ወገናችንን ማንሳት ትችላለች። ግን ምን እያለ ነው የሚናገረው በቁርአኑ ላይ? ከሰዎችም ከጋኔኖችም በእርግጥ ለገሃነብ ፈጠርን እያለ ይናገራል። ለገሃነብ የሚፈጥር ጨካኝ አምላክ መሐመድ ብቻ ነው እንጂ የሰበከው ከዛ በፊት ወገናችን ሰዓት ጨርሰሻል እንኳን አልሰበከም። ታይም ፊኒሽ። እሺ አንዴ بسم الله الرحمن الرحيم ربي اشرح لي صدري ويسر لي امري ميوت ارجي بنات ربي اشرح لي صدري ويسر لي امري واحلل عقدة من لساني يفقهوا قولي بسم الله الرحمن الرحيم كاميرا كفتالله አሁን ان شاء الله ቶሎ በይ ሰዓት እየወሰድሽ ነው። ሚዩት ወገናችን ሚዩት ቶሎ ይፈጠና ሰዓት እየወሰድሽ ነው እንዴ? ሰዓት እየወሰድሽ ነው። ቶሎ በይ። አረ ሚዩት አርጊ ወገናችን። በቃ እንዴ ሊወራ እኮ ነው። ምንድነው? ቀጥይ ሚዩት ይዛለሁ እኔ ቀጥይ። ቶሎ በይ እንጂ። አረ ሚዩት አርጊ ወገናችን። አንዴ ካሜራ ልክፈት።
إلهي ቶሎ በይ ሚዩት ነኝ። ቅድም ምን እያልሽ ነበር? ቶሎ በይ ሰዓት እየወሰድሽ ነው። ቶሎ በይ። لا إله إلا الله ተረጋጊ። እሺ ቢስሚላሂ ረህማን ረሂም። አሁን ሰዓቱን ማስጀመር ትችያለሽ ወገናችን። እንግዲህ በእሷ ብዙ ያነሳችው ጥያቄዎች አሉ። እሱን ሪባት ላይ ነው የመመለስበት ማለት ነው። እንግዲህ ነብያቶች ሙስሊም ነበሩ ወይ ምናምን የሚለውን ነገር እንሄድበታለን ማለት ነው። አሁን ድምጽ ይሰማቸዋል? አንዴ ሚዩት አድርጊ ወገናችን። እንዴ የጀመርሽበትን ሰዓትሽን እየነገርኩሽ ነው። ቀጥይ 33 እንግዲህ አንዴ ወገናችን ቢስሚላሂ ረህማን ረሂም። ኢስላም ማለት ምንድነው ስንል እንግዲህ ኢስላም የሚለው ቃል ምንድነው? አስለመ ማለትም ታዘዘ ከሚል ስርወ ቃል የመጣ ሲሆን መታዘዝ ማለት ነው ቋንቋዊ ፍቹ ሲሆን፣ ሸሪዓዊ ፍቹ ደግሞ ምንድነው ካልን ለአንዱ አምላክ መገዛት። ኦኬ አምልኮ ለዛ ለአንዱ አምላክ መፈጸም ማለት ነው። ስለዚህ ኢስላም ማለት መታዘዝ ነው። ስለዚህ ይቺ ወገናችን አሁን ዛሬ ላይ መጣ ነብያቶች ሙስሊም አይደሉም ማለቷ ምን ማለቷ ነው? ነብያቶች ታዛዥ አይደሉም አማጽያን ናቸው እያለች ነው ወገናችን። ሙስሊም ማለት ለአንድ አምላክ እጅግር መስጠት ከሆነ ነብያቶች ታዛዥ አይደሉም እያለች ነው። እነዛ የተከበሩ ነብያቶች ፍጹም ታዛዥ አይደሉም ወይ የሚለውን ስናይ እንግዲህ ምን ይላል መሰላችሁ? በሱረቱል በቀራ ምዕራፍ 2 ከቁጥር 131 ላይ ኢዝ ቃለ ለሁ ረቡ አስሊም ቃለ አስለምቱ ሊረቢል ዓለሚን አለ። አብርሃም ለጌታው ማለት ነው ጌታው ለእርሱ ታዘዝ ባለው ጊዜ ምን አለው? ለዓለማት ጌታ ታዘዝኩ አለ። ለዓለማት ጌታ ታዘዝኩ አለ አብርሃም ማለት ነው። ስለዚህ ነብያቶች ምንድናቸው? ታዛዥ ናቸው። እስልምና የተፈጥሮ ሃይማኖት ነው እኛ የምንለው በማስረጃ ነው። ሱረቱል ሩም ምዕራፍ 30 ከቁጥር 30 ላይ ምን ይለናል? ወደ እውነት ተዘንባ የሆነን ፊትህ ለሃይማኖት ቀጥ አድርግ፣ የአላህን ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት። ምን ሰዎች የተፈጠሩባትን ሃይማኖት ያዟት፣ ያችን መልቀቅ የለም ይለናል ነብያችን ሰለላሁ ዐለይሂ ወሰለም ሲነግሩን በሰሂህ አልቡኻሪ 1385 ላይ እንዲሁም ሰሂህ ሙስሊም 2658 ላይ ማየት ትችላላችሁ። ምን ይሉናል? ከአቢ ሁረይራ ረዲየላሁ ዐንሁ እንደተላለፉት የአላህ ነብይ ሰለላሁ ዐለይሂ ወሰለም እንዲህ አለ፣ ማንም የሚወለድ ሰው በፊጥራ ላይ በእስላም ጎዳና ሆኖ እንጂ አይወለድም። ነገር ግን ወገኖች ምን ያደርጉታል? ቤተሰቦች አይሁድ ከሆኑ አይሁድ ያደርጉታል፣ ክርስቲያንም ከሆኑ ክርስቲያን ያደርጉታል፣ እሳት አምላኪ ወይ መጁሲም ከሆኑ መጁሲ ያደርጉታል። ስለዚህ ያን ሰውዬ አሁን ላይ በተግባር እያየ ነው ያለ ነው። 40 ቀን 30 ቀን 40 ቀን 80 ቀን ሲሞላው የሚጠመቀው ክርስቲያኖች ሃይማኖታቸውን የሚቀይሯቸው በገዛ ምርጫ ፈቃዳቸው እንጂ የተፈጥሮ ሃይማኖት ነው ማለት ነው። ታዲያ ይሄ እስልምና ማለት መታዘዝ ለአንዱ አምላክ ከሆነ ይህን ሃይማኖት የደነገገልን ማን ነው? እንዴ ነብያቶች አይደሉም? እኛ ተደንግጎልናል። ይሄ ሃይማኖት የደነገገልን አምላካችን አላህ ዘንድ ነው ማለት ነው። በሱረቱል አልኢምራን ምዕራፍ 19 ላይ ምን ይለናል? ኢነ ዲነ ኢንደላሂ አልኢስላም ወማ እኽተለፈ الذين اوتوا الكتاب ይለናል። አላህ ዘንድ የተወደደ ሃይማኖት እስላም ብቻ ነው። ወገናችን የትኛው ሃይማኖት ነው እንደዚህ ብሎ የትኛው አምላክ ነው ሃይማኖትን ከእኔ ጋር የተወደደ ሃይማኖት ይህ ነው ያለው? ብቸኛው ቁርአን ነው ማለት ነው እንደዚህ ያለን። ምን አለ አምላካችን አላህ እኔ ጋር የተወደደው ሃይማኖት እስላም ብቻ ነው። በጣም የሚለየው ደግሞ ማለት ነው እስልምና አምላካችን አለ የደነገገልን እንጂ ሰው የሰጠን ወይም የሰው ፈጠራ አይደለም። በሱረቱል ማኢዳ ምዕራፍ 5 ከቁጥር 3 ላይ ምን ይለናል አምላካችን አለ? ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ፣ ጸጋዬንም በእናንተ ላይ ፈሰስኩ። ስለዚህ ለእናንተም እስላምን ከሃይማኖት በኩል መረጥኩኝ። አልহামዱሊላህ ለኒዕመተል እስላም ምን ይለናል? ከሃይማኖት በኩል ምን መረጥነ? እስላምን መረጥኩላችሁ ይለናል። ስለዚህ እስልምና ማን ነው የሰጠና? አምላካችን አላህ ነው። የትኛውም ሃይማኖት ላይ አምላክ የደነገገበት ሃይማኖት የለም እስላም ሲቀር ማለት ነው። ስለዚህ እስልምና የሰጠነ አንድ አምላካችን ነው ማለት ነው። ታዲያ ነብያቶች ለዚህ አንድ አምላክ ፍጹም ታዛዥ አይደሉም እያለችን ነው ወገናችን። አይ አይደለም እነሱ አማጽያን ናቸው እያለች ነው። አንድ አብርሃም ሙሴ ሙስሊም አይደሉም ማለት ምን ማለት ነው ወገናችን? ምን እያለችን ነው? አማጽያን ናቸው፣ አምላካቸው ላይ የሚያምጹ ፍጡር ናቸው እያለች ነው። ታዲያ እንደዚህ ነው እንዴ? አይደለም። አብርሃም ምንድነው ይለናል አምላካችን አላህ? አብርሃም አይሁድም ክርስቲያንም አይደለም። ነገር ግን ምን ይለናል? ቀጥ ያለ ሙስሊም ነበረ። ቃል በቃል ምን ይለናል? አይሁድም ክርስቲያንም አልነበረም። ማን? አብርሃም ቀጥ ያለ ወደ ሙስሊም የተዘነበለ ሃይማኖቱ ምን ነበረ? ሙስሊም ነበረ። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ደግሞ ምን ይልናል? እኔ የአብርሃም መንገድን ተከተልኩልና ማለት ነው። ታዲያ ይሄን ካልነ ወደ ባይብል እንሄዳለን ማለት ነው። ባይብል ላይ ሄደን ያምናይ ይሆናል። አንዴ አፎን እሺ እንግዲህ እንደምናየው ይሄ መጽሐፍ ቅዱስ ራሱ ማለት ነው አንድ ክርስቲያን ለመሆኑ ራሱ የሚመራበት መጽሐፍ ምን መሆን አለበት?
ትክክለኛ መሆን አለበት። ሃይማኖት ከተባለ ምንድነው የሚመራበት አካል ምንድነው? መጽሐፉ ትክክለኛ ሊሆን ይገባል። ሊጋጭ ሊፋለስ አይገባም ማለት ነው። ስለዚህ ይሄ መጽሐፍ ደግሞ እንዴት ነው ስንል እናያለን ማለት ነው። የእግዚአብሔር በጣም እርስ በርስ የሚጋጭ መጽሐፍ ማለት ነው። ምን ይለናል? የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በመሐመድ ሙሴ ይለናል። ወገኖቻችን ምን ይሉናል? ስለ መጽሐፍ ግጭት አይደለም ይታችሁ። ወገናችን ሚዩት ወገናችን ሚዩት ታደርጋለሽ። እንግዲህ ምን ይለናል? ኦሪት ዘዳግም ምዕራፍ 4 ሊወራ ስለሆነ ፈርታለች። እባክሽ ወገናችን ሚዩት አድርጊ። ሚዩት ያ ምን እያደረገች ነው? እየረበሸች ነው። ምክንያቱም ዩቲ ስለምታወራ ሚዩት ታደርጋለሽ። አታደርጊም። በሰዓት አትግቢብኝ እባክሽን። እንግዲህ ጀማ እንደምታያት ፈርታለች። ወገናችን በመሀል እየገባች ነው። ኧረ ሚዩት አድርጊልኝ በእናትሽ ወገናችን። አይ ብትነግሪኝ እኮ አቆም ነበረ። እኔ አልወያይም ብትይኝ ማቆም እችላለሁ። ወገናችን ሚዩት ታደርጊልኛለሽ እንዴ? ወገናችን ሚዩት አድርጊልኝ። እንግዲህ ኦሪት ዘዳግም ምዕራፍ 34 ሚዩት አድርጊ። በሰዓት አትግቢ። አረ ወገናችን ሚዩት አድርጊ። ታይም ፊኒሽ ከ35 ላይ ነው በመሃል የገባችብኝ። አሁን 38 ብሏል። 3 ደቂቃ ምን ይለናል? ይሄ ባይብላቸው ራሱ አረ በመሃል አትግቢ። ወገናችን ፈርታለች። በቃ ጀማ እንግዲህ ምንም ማድረግ አይቻልም። አዎ ሚዩት ታደርጊያለሽ። እንግዲህ ኦሪት ዘዳግም ምዕራፍ 34 ላይ አረ ሚዩት አድርጊ ወገናችን። እንግዲህ ታዘቧት ሰዎችዬ። ምዕራፍ ኦሪት ዘዳግም 34 ላይ ምን ይለናል? መጽሐፉን ዘዳግምን የጻፈው ሙሴ ነው ይሉናል። ነገር ግን ምን ይለናል? የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ ይለናል። ስለዚህ ሙሴ ሞተ እያለ ራሱ ሙሴ ነው የጻፈልን። ምክንያቱም ዘዳግም እናንተ የምትሉት እንደምትሉ ከሆነ ሙሴ ነው የጻፈው ስለምትሉ ከዛ እንቀጥል ማለት ነው። ኦሪት ዘዳግም ምዕራፍ 34 እንዲሁም 5 ላይ የእግዚአብሔር ባሪያም ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ ካለ በኋላ ከ34 ከ8 ላይ የእስራኤል ልጆችም በሞዓብ ሜዳ 30 ቀን ለሙሴ ያለቀሱለት። ለሙሴ የሚያለቀሱት የለቅሶ ወራት ተፈጸመ ይለናል። ስለዚህ ሙሴ እየጻፈ ነው እንዴ ለሙሴ ያለቀሱለት የሚለን ማለት ነው። ሙሴ ራሱ ነው ስለ ራሱ ለቅሶ የሚያወራው እናያለን። ስለዚህ ደግሞ ኦሪት ዘጸአት ምዕራፍ 2 ከቁጥር 11 ላይ በዚያም ወራት እንዲሆነ ሙሴ ጎበዝ በሆነ ጊዜ ወደ ወንድሞቹ ወጣ፣ የሰራቸውን መከራ ተመለከተ። የግብጽም ሰው የወንድሞችን የዕብራውያን ሰው ሲመጣ አየ። እንዴ ሙቷል ብላችሁን አልነበር እንዴ? ማን ነው እንደዚህ እያለ የሚያወራው ማለት ነው። ኦሪት ዘጸአትን ራሱ እንግዲህ ኦሪት ዘኍልቍ ደግሞ ምዕራፍ 12 ከቁጥር 3 ላይ ሙሴን በምድር ላይ ካሉ ሰዎች ሁሉ ይልቅ እጅግ ትሁት ነበረ። እንዴ ሙሴ ሙቷል ነበር እንዴ? ማን ነው ስለ ሙሴ እጅግ ትሁት ነበር እያለ የሚነግረን? ሙሴ እኮ ሙቶ ጨርሷል። ስለዚህ ሙሴ ትሁት ነበር እያለ የሚነግረን ማን ነው እንዴ? ይሄን ጥያቄ ትመልስልናለች ማለት ነው። ወገናችን ሙሴ ሙቶ ሲያበቃ ሙሴ ስለ ራሱ ተናገረ ማለት ነው። እዚህ ጋር እንግዲህ ይሄ ብሉይ ኪዳን ነው በአዲስ ኪዳን ተስተካክሏል ልትሉ ትችላላችሁ ወገኖቻችን። እንደምናየው ከሆነ እስኪ ወንጌል እንየው። የከበርክ ቴዎፍሎስ ይላል። ይሄ መጽሐፍ እንግዲህ የታሪክ መጽሐፍ ነው። ልንገራችሁ ባይብል ራሱ የታሪክ መጽሐፍ ነው። ምን ይለናል? የሉቃስ ወንጌል ምዕራፍ 1 ላይ የከበርክ ቴዎፍሎስ ብሎ ይጀምርልናል። የአምላክ ቃል ነው ትሉን ይለ እንደ ወገኖቻችን ይሄን ትመልሽልኛለሽ? የአምላክ ቃል መሆኑን አለመሆኑን ማለት ነው። የከበርክ ቴዎፍሎስ ብሎ ይጀምርልናል ማለት ነው። የማቴዎስ ወንጌል ምዕራፍ 1 ላይ ከቁጥር 1 ላይ የዳዊት ልጅ የአብርሃም ልጅ ይሄ የዘር ቆጠራ መጽሐፍ ነው እንጂ የአምላክ ቃል አይደለም። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ነው የአምላክ ቃል። ወገናችን ይሄን ትመልሽልኛለሽ? የትውልድ መጽሐፍ ይለናል። እሺ እንግዲህ ደግሞ ይሄንን ሊቃውንቱ ሲያብራሩልን ምን ይለናል? ምሳሌ የኦሪት ዘዳግም ጸሐፊዎች ምን ይለናል? ምን ይለናል መሰላችሁ? የኦሪት ጸሐፊ ሊቃውንቱ ሲያብራሩልን ይሄንን በ10ኛው ክፍለ ዘመን ገደማ ጀምሮ ግን አንዳንድ መምህራን ኋለኞች ነብያትን ጸሐፊዎች በእስራኤልና በይሁዳ መንግስት ዘመን ከምርኮም በኋላ ባለው ዘመን ጽሑፎችን የቀደሙ የባህል ህጎችን ሰብስበው አቀናበሯቸው። የአምላክ ቃል አይደለም እንዴ? ከየት አምጥተው ነው ያቀናበሯቸው? ራሱ በእርሱም ዘመን ኦሪት መልክ ሊይዝ ችሏል የሚል ግምት አላቸው። ምን ግምት? አሜን ነው ግምት አላቸው። ስለዚህ ግምት አላቸው። ሌላ ሰቆቃው ኤርሚያስ ማን የጻፈው? አልተረጋገጠም። የሰቆቃውን መጽሐፍ የጻፈው ማን ነው? አልተረጋገጠም። እንቀጥላለን። የዕብራውያን ጸሐፊ ማን እንደሆነ አይታወቅም። የዕብራውያን ጸሐፊ ምን ይላል? ይህ መልእክት በማን ከየት ወዴት በምን ጊዜና በምን ምክንያት እንደተጻፈ ለማወቅ አስቸጋሪ ነው ይለናል። ለማወቅ አስቸጋሪ ነው። የዕብራውያን ጸሐፊ እንግዲህ ማን እንደጻፈው አይታወቅም ማለት ነው። ወገናችን ማን እንደጻፈው ማስረጃውን ትሰጠናለች ማለት ነው። እንግዲህ በመዝሙረ ዳዊት ላይ ደግሞ ይሄንን እንግዲህ ሊቃውንቶች ምን እያሉን ነው?
ነው ማን እንደጻፈው ከየት እንደተጻፈ አይታወቅም መዝሙረ ዳዊትን ማን እንደሰበሰበ አልታወቀም ቃል በቃል መዝሙረ ዳዊትን ማን እንደሰበሰበው አይታወቅም ምን ይለናል ቢሆንም በአንደኛ ዜና መዋዕል 16 ላይ ዳዊት በታቦቱ ፊት የሚዘምሩ መዝሙራንን እንዳደራጀ ስለምናነብ እርሱ የሥራውን ጀምሮ ይሆናል እንዴ እርግጠኛ አይደለም መጽሐፉ ይሆናል እየተባለ ነው ምናልባት ይሆናል ማን የጻፈው አልታወቀም ግምት ውስጥ ነው ይሄ ያምላክ ቃል ነው ትሉን ይለን እንደ ወገኖቻችን ይሄንን ተመልሽልኛች ማለት ነው ዜና መዋዕል ምን ይለናል ምናልባት ሌላ ሰው ጨምሮበት ይሆናል ይለናል እንዴ ያምላክ ቃል ሌላ ሰው ጨምሮበት ብዙ መምህራን መጽሐፍን የጻፈው ካህኑ እዝራ ነው ከዛ ምናልባት ሌላ ሰው ጨምሮበት ይሆናል ማን የጨመረበት ማስረጃውን ተሰጭኛልሽ ማለት ነው የይሁዳ መልእክት ምን ይለናል እንደ ያዕቆብ ይሁዳ የኢየሱስ ወንድሞች ከተባሉ አንዱ ነው ማቴዎስ 13:5 ላይ የመልእክቱ ተቀባዮች የኖርበት ስፍራ ባይታወቅም ምን ይለናል ባይታወቅም ታሳውቂናልሽ ማለት ነው ወገናችን ከዛ እንቀጥላለን የሳሙኤል መጽሐፍ ማን እንደጻፋቸው ምን ይለናል አልተገለጠም ይለናል የሳሙኤል መጽሐፍ ማን የጻፈው ተገልጭልናልሽ ማለት ነው ወገናችን የያሻር መጽሐፍ እንድም ደግሞ በኋላ ግን ጠፋ ይለናል መጽሐፉ በሰለሞን ዘመን የተጻፈ ይመስላል በኋላ ግን ምን ይለናል ጠፋ ይለናል ታዲያ ነብያቶች ይሄ መጽሐፍ የተበረዘ መጽሐፍ ይዘው ሰበኩ ያልሽ ነው ወይ ወገናችን ትመልሽልኛልሽ ማለት ነው ነብያቶች ከአምላክ ዘንድ የተላኩ ነብያቶች ይሄንን የተዘበራረቀ መጽሐፍ ይዘው ሰብከዋል ያልሽ ነው ወገናችን ትመልሽልኛልሽ ማለት ነው እንቀጥላለን ሌላው ደግሞ እንግዲህ እዚህ መጽሐፍ ላይ እንደምናየው ይሄ መጽሐፍ ማለት ነው አንደኛ ምን አይተናል ማን እንደጻፈው አይታወቅም መጽሐፉ በሚቀጥለው ደግሞ መጽሐፉ እርስ በርስ እንደዚህ መኪና ነው የሚጋጨው ማለት ነው እንደዚህ መኪና ይጋጫል ይፋጫል እንደዚህ መኪና ታያላችሁ በጣም ጉዳት እንደደረሰበት ስለዚህ እናያለን ኮንትራዲክሽን የባይብል ግጭት የመጀመሪያው የምናየው የቁጥር ግጭት ነው እንግዲህ አካዚያስ መንገስ ሲጀምር ምን ነበረ እድሜው ስንት ነበረ የሚለው እናያለን በመጽሐፈ ዜና መዋዕል ከአልህ ምዕራፍ 22 ከቁጥር 1 ላይ ምን ይለናል የኢዮራም ልጅ ካዛ ነገሰ አካዚያስን መንገስ በጀመረ ጊዜ እድሜው ስንት ነበረ 42 ዓመት ነበረ በኢየሩሳሌም 1 ዓመት ነገሰ ይላል ስንት ነበር እዚህ ላይ ጻፉልኝ 42 ዓመት ነበረ ይለናል ከዛ እዚህ ጋር ደግሞ የመጽሐፈ ነገስት ካልዛው ላይ ደግሞ ምን ይለናል የ22 ዓመት ጎልማሳ ነበር ይለናል ስለዚህ 42 ዓመት ነው የ22 ዓመት ወገናችን የኢዮራም ልጅ ይሄን ትመልሽልኛለሽ ማለት ነው እንግዲህ ወደ ምላሽ ስትመለሺ እንዲሁም ደግሞ ይሄ እኮ የሰው ንግግር ነው ልትሉ ትችላላችሁ ኢየሱስ ክርስቶስ የሚናገርበት ይጋጫል የዮሐንስ ወንጌል ምዕራፍ 8 ከቁጥር 14 ላይ ኢየሱስ መለሳላቸውም እኔ ስለራሴ ምንም እንኳን በመሰከር ከወዴት እንደመጣሁ ወዴትም እንደሄድ አውቃለሁና ምስክርነቴ እውነት ነው እናንተ ግን ከወዴት እንደመጣሁ ወዴትም እንደሄድ አታውቁም አላችሁ ምን አለ እዚህ ጋር ምስክርነቴ እውነት ነው ካለ በኋላ የዮሐንስ ወንጌል ምዕራፍ 5 ከቁጥር 31 ላይ የሚገረው እኔ ስለራሴ በመሰከር ምስክሬ እውነት አይደለም ይላል ኢየሱስ ክርስቶስ ነብይ እኮ ነው ስለዚህ ምስክሩ እውነት ነው ብሏል ወይስ ምስክሬ ደግሞ እውነት አይደለም ብሏል የትኛው ነው ትክክሉ ኢየሱስ ክርስቶስ ተናገረው ትመልሽልናለሽ ነብያቶች ይሄ መጽሐፍ ይዘው ነው የሰበኩት ትመልሽልኛለሽ ማለት ነው የተዘበራረቀ መጽሐፍ አንዴ ይሆናል አንዴ አይሆንም የሚል ማለት ነው ሌላ ቦታ ላይ ኢየሱስ ክርስቶስ ለመንገድም ከበትር በቀር እንጀራም ቢሆን ከረጢትም ቢሆን በመሐለቅም በመቀነታችሁ ቢሆን አንዳይዙ አላቸው የማርቆስ ወንጌል ምዕራፍ 6 ላይ ማለት ነው ከዛ የሉቃስ ወንጌል ምዕራፍ 9 ላይ ከቁጥር 3 እንደማላቸው በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ብርም ቢሆን ለመንገድ ምንም አትያዙ ሁለት እጅ ጠባብ አይሆንላችሁ አለ ታዲያ እዚህ ጋር በትር እንዲዛዟቸው አላዘዛቸውም ይሄ አምላክ ቃል እየተጋጨ በጥብጦናል ማለት ነው እንግዲህ ተመልሽልናልሽ ማለት ነው ከዛ ይሄን ካየን ደግሞ የሚገርመው አንዱን አምላክ መተው በመድር ላይ ሰብከዋል የሚባሉ ነብያቶች ጨምሮ እግዚአብሔርን ጨምሮ ባህሪያታቸው ምንድነው በጣም ሰባዊነት የጎደለው ነበር ነብያቶች አንዱን አምላክ ነው የሰበኩት ወይስ ምን ሲያደርጉ ነው የኖሩት ምድር ላይ ማለት ነው በትንቢተ ኢሳይያስ ምዕራፍ 20 ከቁጥር 2 ላይ በዚህ ዓመት አለ እግዚአብሔር የአሞጽ ልጅ ኢሳይያስን ሂድ ማቅህን ከወገብህ አውጣ ጫማህንም ከእግርህ አውልቅ ብሎ ተናገረው እንዲህ ማደረገ ራቁቱንም ባዶ እግሩንም ሄደ ምን ራቁቱን ሄደ ለ3 ዓመት ማለት ነው 3 ዓመት ይሄ ነብይ ነው እንግዲህ ራቁቱን ሊሄድ 3 ዓመት ለምንድን ነው ራቁቱን ሄደው ራሱ ይሄ የነብይ ሰባነት ነው አንዱን አምላክ የሰበኩበት የት ነው ነብያቶችን የክርስቲያን ነኝ ያሉበት የት ነው አላሳየሽንም ወገናችን ሲቀጥል የአምላክ ባህሪ ራሱ ማለት ነው አምላክ አንዱ አምላክ ነብያቶችን የላከው አምላክ ምን ይለናል ምላጭ ተከራየ ይለናል ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 20 ላይ በዚያም ቀን እግዚአብሔር ከወንዙ ማዶ በተከራየው ምላጭ በአሦር ንጉስ የእግሩንና የራሱንና የእግሩን ጸጉር ይላጫል ይለናል አምላክ ከማን ነው ምላጭ የተከራየው ከማን ነው አምላክ ነብያቶችን የላከው አንዱ ሀዩ አምላክ የመሬት ሰማይ ፈጣሪ አምላክ ምላጭ ተከራየ
ከማን ነው የተከራየው? ወገናችን ታሳየኛለሽ። አንዱ አምላክ እንግዲህ ባህሪውን እኔ በትንቢተ ኢሳይያስ ምዕራፍ 42 ቁጥር 14 ላይ ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ፣ አሁን ምጥ እንደያዘ ሴት ጮኻለሁ። እንደዚች ሴት ማለት ነው የወለደ ሰው ያውቀዋል። እንደ ምጥ እንደያዘ ሴት ጮኻለሁ ይላል አምላክ ማለት ነው። የአምላክ ስነ ባህሪ የት ነው? ስነ ምግባር ማለት ነው የት ነው? ሰዓትሽ አልቋል። ከስንት ነው የጀመርኩት ወገናችን? ከስንት ነው የጀመርኩት? ሰዓትሽ አልቋል። ሰዓትሽ አልቋል። ሜት ያዥልኝ። ከስንት ነው የጀመርኩት ወገናችን? አንዴ ሜት ያዥልኝ። ሰዓትሽ አልቋል። እስካሁን ድረስ አልያሽም ነበር። እንዴት አይንሽን? ሜት ያዥ። ቶሎ በይ ሜትሽን ያዥ። ቃጥ ችግር የለም። ምንድነው ርዕሳችን የነበረው? በነቢያት በሐዋርያት የተሰበከው ሃይማኖት እስልምና ወይስ ክርስትና የሚል ነበረ በነገራችሁ ላይ። እሷ ግን እስካሁን ሄደችው ምንድነው መጽሐፍ ቅዱስ ተበርዟል፣ እንደዚህ ብሏል፣ እንደዛ ብሏል በሚል ነበረ። ግን እሱ ነበር እንትናችን ርዕሳችን ይህ ነበረ። ይህ አልነበረም። ርዕሳችን ምንድነው የነበረው? እስልምና ወይስ ክርስትና፣ በነቢያት ሃይማኖት በነቢያትና በሐዋርያት የተሰበከ የታወቀ እስልምና ወይስ ክርስትና በሚል ነው የነበረው። እሷ ግን ምንድነው የሄደችው? የመጽሐፍ ቅዱስ ብረዛ፣ እንደገና የሙሴ አሟሟት። ለምሳሌ ስለ ሙሴ ትንሽ ብያችሁ ልሄድ። በዚህ የሙሴ አሟሟት የሚናገር በዘዳግም 34 ላይ ያለው ማለት ነው። ለምንድነው የተጻፈው? ጸሐፊው ማን ነው አይታወቅም ብላ ነበር። ግን ጸሐፊው ማን ነው? ኢያሱ ነው። ኢያሱ ለምንድነው ዘዳግም 34 ላይ ያስገባው? ለምንድነው? በሙሴ መጽሐፍት ውልደቱ ተነግሯል። በዚህ በዘጸአት 2 ላይ ስትመለከቱትኝ የሙሴን ልደት ይናገራል። የሙሴ ልደት በራሱ መጽሐፍ ከሆነ የተጻፈው ሞቱም እንደገና በራሱ መጽሐፍ እንዲጻፍ ስለተፈለገ ነበረ አንድ ላይ ተደርጎ የተጻፈው ማለት ነው። ነገር ግን ጸሐፊው ደግሞ ማን ነው? የሌሎች ጸሐፊዋን ማን ነው? ራሱ ሙሴ ነበረ። በዘዳግም 34 ላይ ቁጥር 27 ጀምራችሁ ስትመለከቱ ምን ይላል? እግዚአብሔር ሙሴን በእነዚህ ቃሎች መጠን ከአንተና ከእስራኤል ጋር ቃል ኪዳን አድርጌያለሁና እነዚህን ቃሎች ጻፍ አለው ይላል። ሙሴ ጻፈው ማን ጻፍ ብሎት ነው? እግዚአብሔር አምላክ መጽሐፍን ጻፍ ብሎትኝ አዞት ነው። በመሰረቱ መጽሐፍ ቅዱስ ምንድነው የሚናገረው? ለምሳሌ የዕብራውያን መጽሐፍን ከተመለከታችሁት የሙሴን ማለት ነው ዘፍጥረትን እነዛን የዕብራውያንን ታሪክ ነው የሚዘግበው። ከዛሳ ወደ አዲስ ኪዳን ደግሞ ስትመጡ ምንድነው አዲስ ኪዳን ላይ ስለተደረገው ነገር ነው። ለምሳሌ ምን ብሎ ተናግሮ ነበረ? እሷ የተናገረችው ምንድነው? ቴዎፍሎስ ሆይ እያለ ይናገራል። የአዲስ ኪዳን ጸሐፊ ቴዎፍሎስ ነው በአንዱ በዛ በንጉሱ በቴዎፍሎስ ላከው ማለት ነው። በቴዎፍሎስ በኩል ደግሞ በመን ደረሰ? በዛ አካባቢ ሊኖሩ የነበሩ ሰዎችን ደረሳቸው። እያለ ቀጥሎ ከኛ ደረሰ። ግን ሲጽፍለት ለማን ነው? ለቴዎፍሎስ እንኳን ቢጽፍለትም እንኳን ፍጻሜው ግን ለማን ነው? ለኛ ነው። እንዳያችሁት እንግዲህ ወገናችን ይመስለኛል ወንድሞቿ የሰጧትኝ አጤሬራ ምንም የተዘጋጀችበትም የሚመስል አይመስለኝም። ከራሱ አይደለም። ምክንያቱም ምንድነው እንትናችን መጀመሪያ መነሻችን ምንድነው የውይይታችን ርዕስ ምንድነው? መጽሐፍ ቅዱስ ተጋጭቷል እንዲህ ብሏል ስለሚል ሳይሆን ነቢያትና ሐዋርያት እስልምናን የሰበኩት ነቢያትና ሐዋርያትም ጭምር ናቸው ወይስ መሐመድ ብቻ ነው? ክርስትናስ የሚለውን ደግሞ አይተናል። ክርስቲያን እንግዲህ እንደተመለከተነው ቅድም መጀመሪያ ላይ እንዳሳየኋችሁ ነቢያት በሙሉ ስለ ክርስቶስ የተሰበኩት እንደገና ደግሞ እነሱ ምንድናቸው? ክርስቲያኖች ናቸው። እሺ እንግዲህ ደግሞ ሌላው ምንድነው? መሐመድ አስተምህሮቱ ላይ ነው የምንመለከተው ማለት ነው። ምንድነው እሱ? መሐመድ ያስተማራቸው ትምህርት ነቢያት ምንም አላስተማሩትም። ለምሳሌ መሐመድ በሰሒህ አልቡኻሪ 304 ላይ ቅድም እንዳልኳችሁ ሴቶች ጎዶሎ ናቸው እያለ ይናገራል። ሰሒህ አልቡኻሪ 304 ላይ ሴቶች ምንድናቸው? የአእምሮ ጎዶሎ ናቸው፣ ያስተሳሰብ ማነስ አለባቸው፣ እንደገና ደግሞ የአንድ ወንድ ግማሽ ናቸው። እሱ ብቻ አይደለም ገሃነብን የሞሏት ሴቶች ናቸው እያለ ይናገራል። እንዲህ ብሎ የሰበከ አንድም ነብይ የለም። እዛ በኋላ ላይ የምታመጣልኝ ይሆናል። አንድ ነብይ ሴት ጎዶሎ ናትኝ፣ እንደገና ገሃነብን የሞሉት እነሱ ናቸው፣ የአንድ ወንድ ግማሽ ናትኝ። ለምን ምስክርነት አትበቃም? ሌላው ቀርቶ ሰምታችሁት ከሆነ እንግዲህ ወገኖቻችን ኡስታዝ ምን እያለ ይናገራል? ባሏ እንኳን እየማገጠባት ብታገኘው 3-4 እሷ ጋር አራተኛ ምስክር ከሌለ መማገጡ ልክ አይደለም፣ በአይኗ እንኳን ብታየው ነው ያለው። ተያይዘው ቤርጎ እስኪገቡ ድረስ ክርና መርፌ እስኪሆኑ ድረስ እንኳን ካልታዩ ምንድነው ምስክርነቱ ልክ አይደለም ብሎ ነው የተናገረው። እንዲሁ ደግሞ በሳሂህ ሙስሊም 510 ላይ ደግሞ ምን እያለ ይናገራል? በሳሂህ ሙስሊም 510 ላይ ምን እያለ ይናገራል? የወገኖቻችን ነብይ መሐመድ ማለት ነው። ምን እያለ ይናገራል? ሴቶች ከአህያና ከውሻ ጋራ ምን ብሎ አመሳስሎ ይናገራል። ምንድነው? ሰላትን ከሚያበላሹ 3 ነገሮች አንዱ ብሎ የተናገረው ምንድነው? ሰይጣን። ሁለተኛው ደግሞ ምንድነው? ሴቶች። ሶስተኛ ደግሞ ምንድነው ብሎ ይናገራል? አህያ
አህያ ይላል አህያ ውሻ ማለት ነው ይቅርታ ጥቁር ውሻ በሰይጣን ይመሰላል ብሎ ይናገራል ስለዚህ ከነዚህም መካከል ከሚያበላሹ ሶላትን ከሚያበላሹ ምንድነው ሴቶች ትመደባለች ከአህያና ከውሻ ጋራ መድቦ ሶላትን ታበላሻለች ብሎ ከተናገረ መካከል መሐመድ ብቻ እንጂ አንድም ነብይ ከሱ በፊት የነበረ ተመልከቱ ሳሂህ ነው እንትሩ ሐዲሱ አንድም ነብይ እንኳን ያስተማረ የለም ማለት ነው ያስተምሮ የማን ነው ማለት ነው የመሐመድ ስለዚህ እስልምና ምንድነው ውሸት ነው ስለዚህ ምንድነው ማለት ነው የነብዩ መሐመድ አስተምህሮት ብቻ ነው የነብዩ መሐመድ አስተምህሮት ባይሆን ኑሮ ቀደምቶችን ነቢያት እንዲህ ብለው ባስተማሩ ነበር የቀደምቶችን ነቢያት አላስተማሩ ማለት ምን ማለት ነው የመሐመድ አስተምሮ ብቻ ነው ስለዚህ መሐመድ ሐሰተኛ ነው ሐሰተን ትምህርት ይዞ ነው የመጣው እንጂ ከዛ በፊት የነበረን ትምህርት ይዞ አልመጣም በተጨማሪ ደግሞ በዚህ በሳሂህ አልቡኻሪ 4425 ላይ ሴቶችን ምን ሲያደርግ ይታያል ዝቅ ሲያደርግ እንመለከተዋለን ምንድነው የሚለው በሴቶች የሚመራ ህዝብ ስኬታማ አይሆንም እያለ ይናገራል በሴት የሚመራ ህዝብ ስኬታማ አይሆንም እያለ ይናገራል ማለት ነው በሴት የሚመራ ህዝብ ስኬታማ አይሆንም ብሎ የተናገረ ማን ብቻ ነው መሐመድ ብቻ ነው ከዛ በፊት የነበሩት ነቢያት ግን እንዲህነትን ዝቅ ያለ ሴቶችን ዝቅ የሚያደርግ አስተምህሮትን ያስተማረ አንድም ነብይ እንኳን የለም ማለት ነው ማን ብቻ ነው ያስተማረው እሱ ብቻ ነው ያስተማረው የቀደሙት ነቢያት አላስተማሩትም ማለት ምን ማለት ነው እስልምና ሐሰት ነው ማለትም መሐመድ ይዞት የመጣው እስልምና ሐሰት ነው ማለት ነው በተጨማሪ ደግሞ መሐመድ ምን ብሎ ያስተምራል በዚህ በሳሂህ ሙስሊም 2737 ኤ ላይ አብዛኞቻቸው ሴቶች የገሃነም ዘውታሪዎች ናቸው ብሎ ይናገራል አብዛኞቹ ሴቶች የገሃነም ምንድን ናቸው ዘውታሪዎች ናቸው ይላል መሐመድ ሴቶች ላይ ቂም ያለበት ይመስላል በነገራቸው ላይ ምክንያቱም መሐመድ ወንዶችን በእንደዚህ አይነት ነገር ሲናገራቸው ታይቶ አይታወቅም ስለዚህ ይህንን ትምህርት ያስተማረው ማን ነው መሐመድ ብቻ ነው ከዛ በፊት የነበሩት ነቢያት ግን እንዲህ ብለው አስተምረዋል በፍጹም ካስተማሩ እሷ የምታሳየን ይሆናል ወገናችን ማለት ነው ሴት ጎደሎ ናት ሴት ያንዱ ወንድ ግማሽ ናት ሴት ገሃነምን የሞላች ናት ሴት ከውሻና ከሰይጣን ካህያ እንትን ብላ ተደምራ ሰላትን ታበላሻለች ተብላ ያስተማረ አንድም ነብይ የለም ገሃነም ዘውታሪዎች የሆኑት እነማን ናቸው እነሱ ናቸው በሳሂህ ሙስሊም 2737 ኤ ላይ ተመልከቱት በተጨማሪ መሐመድ ምን ብሎ ያስተምራል ሰው ሲፈጠር ከገማጭ ዕቃ ነው የፈጠረው ይላል ከገማጭ ዕቃ 40 ቀን ከገማጭ ዕቃ ሰውን ሲፈጠር አንድ ቦታ ላይ ምን ይላል ከገማጭ ዕቃ አንድ ቦታ ላይ ከፍትወት ጠብታ ፍትወት ማለት ምን ማለት ነው ስፐርም ሰውን የፈጠረው ከምንድነው ከስፐርም ነው እንደገና ከተስፈንጣሪ ውሃ ብሎ ይናገራል ከተጨለጨለ ሸክላ ፈጠርኩ ብሎ ይናገራል ተመልከቱ ከተጨለጨለ ሸክላ ከፍትወት ጠብታ ወይም ደግሞ ከስፐርም 40 ቀን ከገማጭ ዕቃ ተፈጠረ ብሎ ይናገራል እንዲህ አይነትን ሰውን የሚያክል ክቡር ፍጥረትን እንግዲህ በእንዲህ አይነት በተጨማለቀ ስነ ፍጥረት አፈጣጠር ፈጠረ ብሎ ያስተማረ ነብይ አንድም የለም ለምሳሌ ነብይ እግዚአብሔር ቅዱስ ሙሴን ስንመለከተው በመጽሐፉ ላይ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሲናገር ስላፈጣጠር በሰው እግዚአብሔር ማለት ሰው እንደመልካችን እንደምሳሌያችን እንፍጠር አለ ሴትና ወንድ አድርጎ ፈጠራቸው ይላል አዳም እንደም መጀመሪያ ሲፈጥረው ምንድነው የሚለው ሰውን ከምድር አፈር አበጃጀው በአፍ ውስጥ ንፋስ እንደም እፍ አለበት ሕያው ሰው ሆነ ነው የሚለው ከምድር አፈር ነገር ግን ከተጨለጨለ ሸክላ ከገማጭ ዕቃ ከነዚህ ከሚባሉት ነገሮች ምን አላረገም ያስተማረ የለም ሁለተኛው ደግሞ መሐመድ ምንድነው የሚወርድለት የነበረው ወሂ ሲወርድለት ማለት ነው ምን ያደርግ ነበር መሰላችሁ በዚህ በሳሂህ ሙስሊም 510 ኤ ላይ ስትመለከቱት መሐመድ ወሂ ሲወርድለት ወይም ደግሞ ከአምላክ ወሂ ሲወርድለት በምን ነበር እንደ ግመል ያንቆራፋ ነበር በመጋረጃ ውስጥ ሆኖ እንደ ግመል ያንቆራፋ ነበር ከሱ በፊት የነበሩት ነቢያት ግን አንድም ወሂ ሲወርድላቸው እንደ ግመል የሚያንቆራፋ አንድም ነብይ ልታመጣልን አትችልም ከመጣችሁም በኋላ የምናየው የሆነ ወገናችን ግን ወሂ ሲወርድለት ወይም ደግሞ የአምላክ መገረጥ ሲወርድለት የአምላክ ቃል ሲወርድለት ምን ያደርግ ነበር በጀርባው ይሆንና ከመጋረጃ ጀርባ ይሆንና እንደ ግመል ያንቆራፋ ነበር ከዛ በፊት የነበሩት ነቢያት ግን ክርስትናው ላይ ብትመለከቱ ሄኖክንም ብትመለከቱት 40 ቀን 40 ሌሊት ጾሞ ነው የእግዚአብሔር መገለጥ የተገለጠለት ሙሴንም ብትመለከቱት ትእዛዛትን ይዞ ሲወርድ 40 ቀን 40 ሌሊት ጾሞ ነው እንደገና ደግሞ ነብይ እግዚአብሔር ቅዱስ እዝራ ሱቱኤልንም ብትመለከቱት እሱም ጾሞ ነው የመጣለትኝ እንጂ በመጋረጃ እየተሸሸገ ከዛ ኋላ ወሂ ወረደልኝ እንዲህ አለልኝ ያንቆራፉ አይደለም ሌላው ደግሞ በሳሂህ አልቡኻሪ 300 በሳሂህ አልቡኻሪ ቮሊዩም 1 ቡክ 1 ሐዲስ ነምበር 3 ላይ ስትመለከቱት ወይ ሲወርድለት እንዴት ነው የነበረው እሱ በሂራ ዋሻ ውስጥ ነበር በሂራ ዋሻ ውስጥ እያለ ምን አለ አንድ መልአክ መጣና
በነሱ ባሉት ነው ከሄድን አንድ አካል መጣና ምን አደረገው? ጨመቀው። እቅራ እያለ አንብብ እያለ ጨመቀው ከአንዴም ሶስቴ። ምን ይላል? እኔ ማንበብ አልችልም እያለ እንኳን ያን መልአክ የተባለው እንኳን መስማት አልቻለም። ማንበብ አለማወቁን አይደለም የሚገርመው መሐመድ አለማንበቡን አለማወቁ ሳያንስ መልአክ የተባለው አካል ማለት ነው አይሰማም ራሱ። እኔ ማንበብ አልችልም እባክህ እያለው ከአንዴም ሶስቴ ነው የጨመቀው። እንዲህ ተጨምቀውና ተጨንቀው ወሂ የወረደላቸው ወይ ደግሞ መልእክት የወረደላቸው አንድም ነብይ የለም። አንድ መሐመድ ብቻ ነው። ከዛ በፊት የነበሩት ነቢያት ግን በምንድን ነው የሚመጣላቸው? በመልካም ሰላምታ ነበረ። በሉቃስ ወንጌል ምዕራፍ 1 ቁጥር 4 ጀምራችሁ ስትመለከቱትኝ ይህንን ካህኑን ዘካርያስን ሲወርድለት ተመልክታችኋል። እንግዲህ እነሱ የሚሉት ማለት ጅብሪል ነው የሚሉት። ጅብሪል የሚሉት ደግሞ በእኛ በኩል ይወስዱትና ገብርኤል ማለት ነው ይላሉ። ገብርኤል ግን እንዲህ አይነት አስጨናቂ፣ አስጠባቢ፣ ጨማቂ መልአክ ነው አይደለም። ይልቁንም አረጋጊ መልአክ ነው። በላይ በሰማይ ሳሉ ያረጋጋ፣ በምድር ደግሞ ይህንን መልአክ ይህንን የእግዚአብሔር ቅዱስ የሆነው ካህኑን ዘካርያስን ሲመለከተው ምንድነው ያለው? በመሰዊያው ፊት ተገለጠለትና ምን አለ? ዘካርያስ ሆይ ጸሎቱ ተሰምቶልሃልና አትፍራ ነው ያለው። መጀመሪያ ምን አለው? ጸሎቱ ተሰምቶልሃል። ዘካርያስ የጸለየው ጸሎት ምንድነው? የታወቀ ለመልአኩ ነግሮታል እንዴ? አይደለም። የዘካርያስ ጸሎት ምን ነበረ? በዘመኑ ልጅ አልነበራቸውምና ልጅ እንዲሰጣቸው አምላክ ይጸልዩ ነበረ። ይህ መልአክ ግን ልጅ አጥቻለሁ ብሎ ሳይነግረው መልአክ ስለሆነ ረቂቅ ስለሆነ ረቂቃንን ነገር ደግሞ ስለሚያውቅ ምን አድርጎታል ማለት ነው? አውቋል። ስለዚህ ዘካርያስ ሆይ ጸሎት ተሰምቶልሃልና አትፍራ ነበር ያለው። ከዛ በኋላ ስለሚሆነው ነገር ልጅ እንደሚወልድ ስሙን ዮሐንስ እንደሚለው እንደገና ደግሞ ለዚህ ሁሉ ነግረዋል። አይ ሲለው ምን አደረገው? ዲዳ አደረገው። ትንሽ እምነቱ ዝቅ ብሎ ነበርና ይህ ነብይ ይህ ቅዱስ ምን ብሎ ነበር? አይ ብሎ ሲለው ዲዳ ትሆናለህ፣ ይህን ነገርን በወቅቱ አልሰማህምና ዲዳ ትሆናለህ አለው። ዲዳ አደረገው። እሱ ብቻ አይደለም ምን ብሎ ነገርለት? ስለራሱ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ ራሱን ነው የተናገረው። ሳይል ቡኻሪ 303 ላይ ስትሄዱ ግን ምንድን ያደረገው? ምንነቱን አልነገረውም። ጨምቆ አስጨንቆ ጥሎት ሄደ እንጂ ማንነቱን አልተናገረም። ማንነቱን የማይናገር መልአክ ደግሞ መልአክ ሊባል አይችልም፣ ሰይጣን እንጂ ሲያስጨምቅና ሲጨንቅ የምናየው እኛ መልአክ የእግዚአብሔር መልአክማ አያስጨንቁም። ይልቁንም የእግዚአብሔር መልአክ ምንድነው የሚያደርጉት? እንደዚህ ያረጋጋሉ ማለት ነው። እሱ ብቻ አይደለም። ወደ እመቤታችን ድንግል ማርያም ሲመጣ ቁጥር 26 ላይ ሄዳችሁ ተመለከቱት። እዛው ምዕራፍ ላይ ሉቃስ 1:26 ላይ ደስ ያለሽ ወይ ደስ ይበልሽ እያለ ነው የተናገረው። ነገር ግን ሱራ መርየም ምዕራፍ 19 ቁጥር 17 ጀምራችሁ ተመልከቱት። መጣና ምንድነው ያለው? ይህ ነገር የተፈረደ ነው ያላት። ለማን? ለመርየም ማለት ነው። ከዛ ምን ይላል? ነፋባት ይላል። እመቤታችን ቅድስት ድንግል ማርያምን ግን ነፍቶባታል? አልነፋትም። ግን ይሄኛው ጅብሪል ምንድነው ያደረገው? ነፋባት እያለ ይናገራል። ነፋፊ የሆነ መልአክ አይተን አናውቅም። ሌላው ነገር ደግሞ ምንድነው? በዚህ የነቢያት የቀደሙት ነቢያት እንዲህ አይነትን ይሄ መልአክ አለ ብሎ ያስተማረ የለም። እሱ ብቻ አይደለም። በሳይል ቡኻሪ 3 ላይም ስትመለከቱት መሐመድ የተገለጠለትን አካል እንኳን አያውቅም ነበረ። ጅብሪል ለመሆኑ አያውቅም። ነብይ ቢሆን እውነተኛ ነብይ አምላክ ነብይ ቢሆን ኑሮ እንደቀደምቶቹ አይነት ነብይ ቢሆን ኑሮ የተገለጠለትን አካል ባወቀ ነበረ። መሐመድ ግን የተገለጠለትን አካል እንኳን አያውቀውም። ይልቁንም ደግሞ ማን የነገረው? በወቅቱ ሙስሊም ያልነበረ ክርስቲያን የነበረ ሰው ነው። በቦታው በሰዓቱ ያልነበረ ክርስቲያን የነበረ ሰው ነው እንኳን ማን እንደተገለጠለት ያሳየው ማለት ነው። መሐመድ ግን እውነተኛ ነብይ ቢሆን ኑሮ እንደቀደሙት አይነት ነብይ ቢሆን ኑሮ ምን ማድረግ ይችል ነበረ? የተገለጠለትን አካል ያውቅ ነበረ። የቀደሙት ነቢያትሳ መጥቶ ያስጨመቃቸው መልአክ አለ ወገናችን። ሰዓት ወገናችን ቀጥይ ሰዓት ተረጋጋ እንዴ። በጣም በሚገርም ሁኔታ እንግዲህ ወገናችን ምን እያወራች ነው? ስለ ሴት እያወራች ነው። ነብያቶችን ያነሳሁትን አልመለሰችልኝም ማለት ነው። እኔ ስለ ነብያት ሺህ መጽሐፍ የተበረዘ የተከለሰ መጽሐፍ ይዘው ነው ወይ ያስተማሩት ነው ፖይንቴ። የት ላገኛቸው? ከተበረዘ መጽሐፍ ላይ እውነተኛ አስተምሯቸውን የት ላገኘው? መጽሐፍ ቅዱስ ላይ ነብያቶች ክርስትናን አስተምሯል ትለኛለች። የት ነው? አላገኘሁትም ከዚህ መጽሐፍ ላይ። ስለዚህ ወገናችን የሪፊዩት እንኳን አልሰጣችም። ብዙ ነገሮችን አንስቻለሁኝ ስለ ነብያት። ምን የተበረዘ መጽሐፍ ላይ ሙሴ ነብይ ነው አይደለ? ሙሴ ሞተ እያለ ስለራሱ እያወራ ነው ወገናችን። ስለዚህ ለምንድን ነው አልሰጠሽኝም? ሲጀመር ደግሞ ማለት ስለ ሴት ተዋሪያለሽ። ምን ነው ወገናችን ደንገጠሻል? ርዕሳችን እኮ ክርስትናና እስልምና ነው፣ የነብያት ነው አይደለ እንዴ? እኔ ይሄን መጽሐፍ ይዤ ክርስትናን እንዴት ነብያቶች ያስተማሩትን ላገኝ እያልኩሽ ነው። ሲቀጥል ደግሞ ስለ ሴት ሚስኪን የሜዳህያ በጣም የደነገጥሽ ትመስያለሽ፣ ግን ሲያወሽ ማለት ነው ከይቅርታ ጋርና መጽሐፈ ኢዮብ እንግዲህ ስለ ነብዩ መሐመድና ስለ ሴት ታወራኛለች። ርዕሳችን ስለ ሴት አይደለም እኮ ወገናችን። መጽሐፈ ኢዮብ ደግሞ ምን ብላለች? አንድ ሰው የተፈጠረው ከገማ ጭቃ ነው ብላለች። አንቺ ከወርቅ እንደተፈጠርሽ እና ያለን መጽሐፈ ኢዮብ ምዕራፍ 10 ከቁጥር 9 ላይ እንደ ጭቃ አድርገህ እንደለወስከኝ አስባለ ወደ ትቢያም ትመልሰኛለህ።
እንደተለወሰ ጭቃ። ኦኬ ተወል አንቺ የተፈጠርሽው ከምንድነው? ከጭቃ ነው ማለት ነው። መጽሐፈ ኢዮብ ላይ ከዛ ኦሪት ዘፍጥረት ምዕራፍ 3 ደግሞ ለሴት ማለበጠንስ ጊዜ ቆይ አንዴ ከይቅርታ አንዴ ቆይ ስልክ ያስወጥቶብኝ ነው። ምዕራፍ 3 ከቁጥር 19 ላይ ወደ ወጣህበት መሬት እስከምትመለስ ድረስ በፊትህ ወዝ እንጀራ ትበላለህ፣ ለአፈር ነህና ወደ አፈር ትመለሳለህ። ከወርቅ የተሰራችው ወገናችን አፈር ነሽ፣ ወደ አፈር ትመለሻለሽ እየተባልሽ ነው ወገናችን። ስለዚህ አንቺ ከምንድን የተሰራሽው? ከጭቃና ከአፈር ነው ማለት ነው። ሲጀመር አንቺ ምን ቀይረሻል? ቶብ ይቀይረሻል። ይሄ አይደለም ርዕሳችን ወገናችን። ስለዚህ የተበረዘ መጽሐፍ ነብያቶች አስተምረዋል ወይ ያልኩሽ ነው። ከተበረዘ መጽሐፍ ላይ የት ላገኘው? የአምላክን ሰበኩበት ክርስቲያን ነኝ ያሉት ነብያቶች የት ላገኛቸው? መጽሐፉ ጠፍቷል የለም እየተባለ ስለሆነ። ሌላው ደግሞ ነብዩ መሐመድ የመጀመሪያ ሙስሊም ነኝ ብለዋል። ከምን የተነሳ ነው? አንስተሽው ነበረ ማለት ነው። ነብዩ መሐመድ ከምን የተነሳ ነው የመጀመሪያ ሙስሊም ነኝ ያሉት? አንጻራዊ ነው ማለት ነው። አንጻራዊ ነው፣ ከህዝባቸው አንጻር ነው። ምክንያቱም ምን ስላሉ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እኔ ጌታዬ ወደ ቀጥተኛው መንገድ ትክክለኛና ሃይማኖት ወደ እውነት አፎን የአባታችንን የአብርሃምን ሃይማኖት መራኝ ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ምን ይላሉ? የአባታችንን የኢብራሂምን ሃይማኖት መራኝ ይላሉ ማለት ነው። ስለዚህ አንጻራዊ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንትን ያሉት ማለት ነው። እና ያለን እዚህ ጋር መጅማዕ ፈተዋ ላይ ምን ይለናል? አንዴ ዋና አወሉል ሙስሊሚን ምን ብሏል? መጅማዕ ፈተዋ ላይ ሲነግሩን እዚህ አንቀጽ ላይ እንግዲህ ዑሰይሚን ገጽ 9 210 ላይ እንደነገሩን ዋና አወሉል ሙስሊሚን ምን هذه ኡማ ምን ብለውናል? ምን هذه ኡማ መጅማዕ ፈተዋ ላይ እንደነገሩን ማለት ነው። መጅማዕ ፈተዋ ላይ ምን هذه ኡማ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከምንድናቸው? ከዚህ ኡመት ነው። አንጻራዊ ነው እንጂ ይህ ፍጹማዊ አይደለም ማለት ነው። ስለ አንጻራዊና ስለ ፍጹማዊ ካላወቅሽ ምንም ማድረግ አይችልም ማለት ነው ወገናችን። እንዲሁም ደግሞ እና አጣባሪ ነግረውናል ማለት ነው ከዚህ ኡማ እንደሆነ ማለት ነው። ምሳሌ አልጀላሌን ላይ ሱራ 661 ላይ ነው ሙስሊሞች መጀመሪያ ነኝ ያሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲነግሩን ተፍሲሩ አጣባሪ ምን ብለዋል? ቃል አወል ሙስሊሚን ምን هذه ኡማ ምን አሉ? ቃለ አወል ሙስሊሚን ምን هذه ኡማ። ይሄን ካየሽ ይበቃሻል ወገናችን። ከዚህ ኡማ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያ ሙስሊም ነኝ ያሉት እነሱ ብቻ ናቸው አይደሉም። ነብዩላህ ሙሳ አለይሂ ሰላም ብለዋል እኔ ከዚህ ኡማ መጀመሪያ ነኝ ወአነ አወሉል ሙእሚኒን ብለዋል። ስለዚህ ከሙሳ አለይሂ ሰላም በፊት ሙእሚን የለም ያልሽ ነው። ይሄንም ደግሞ ተፍሲራቱ ሲያብራሩ ምን ብለውናል? ቃለ ኢብኑ አባስ ወመጅሐደ ሚን በኒ እስራኤል አለ። ሚን በኒ እስራኤል ሙሴ ራሱ እኔ የመጀመሪያ ሙእሚን ነኝ ሲል ከበኒ እስራኤል ነው አንጻር ነው አለ። ወአነ አወሉል ሙእሚኒን ከዛ ሰሚን هذه ሚን በኒ እስራኤል አለ። ስለዚህ ነብዩ መሐመድም አንጻራዊ ነው፣ የሙስሊም ደግሞ አንጻራዊ ነው። እስልምና የተፈጥሮ ሃይማኖት እንደሆነ አይተናል ማለት ነው። ሲቀጥል ደግሞ ነብያቶች ምን ሰበኩ? ነብያቶች ሙስሊሞች ነበሩ ወይ የሚለውን ደግሞ እናያለን ማለት ነው። ከአደም ጀምሮ ያሉት ነብያቶች ምንድናቸው? ሙስሊም ናቸው። ምን ይለናል? ወለቀድ አኺርና ኢላ አደም ሚን ቀብሉ ፈነሲ ወለም የጂድ ለሁ አዚሚል። ወደ አደም ከዚህ በፊት ኪዳናችን በእርግጥ አወረድን ረሳን ይላል ነብያችን ሰለላሁ ዐለይሂ ወሰለም። ይሄንን ሲጠየቁም ብለዋል በሰሂህ ሙስነድ አህመድ መጽሐፍ 5 ከቁጥር ሐዲስ 1781 ላይ አቡ ዘር ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለው አቡ ዘር እንደዘገቡ ማለት ነው። ምን አላቸው? ያው አብዛኛቸው አደም ነብይ መሆኑን የማታውቁ ትኖራላችሁ። ነብዩ መሐመድ አለይሂ ሰላም ሲጠየቁም ብለዋል አደም ነብይ ነበሩ ብለው ሲጠይቁ አሁን ነብይ ነበረ። ስለዚህ አምላካችን አለ ኪዳን እናወረድን ይላል ወደ አደም ማለት ነው። እሺ የሚቀጥለው ደግሞ ማን ነው ካልን የሚቀጥለው ኑህ ነው። ኑህ ከነብያቶች መካከል ምንድነው? በተሸሽሙ አትጎዱኝም ከመንዳ ምንም አለምናችሁምና መንዴ ባለህ እንጂ በሌላ አይደለም ከሙስሊሞች እንደሆን ታዝዣለሁ ይለናል ማለት ነው። እንግዲህ ኑህ አለይሂ ሰላም ምንድነው? ከሙስሊም እንደሆን ታዟል ማለት ነው። ምን ትለናለች ወገናችን? ነብዩ መሐመድ ከነብዩ መሐመድ ውጭ ሙስሊም የለም እያለች ነው ወገናችን። ግን ምን እያለን ነው? በሱረቱል ዩኑስ ምዕራፍ 10 ከቁጥር 72 ላይ ሙሳ ምን ይለናል? ከሙስሊሞች እንደሆን ታዝዣለሁ ማን ኑህ። እንዲሁም ደግሞ ኢብራሂም ነበረ። ኢብራሂም ቅድም እንዳሳየኋቸው አይሁድም ክርስቲያንም አልነበረም። ነገር ግን ቀጥ ያለ ሙስሊም ነበር ይላል። በሌላ በኩል ኢዝ ቃለ ለሁ ረቡሁ አስሊም ቃለ አስለምቱ ሊረቢል ዓለሚን። ይሄን ታዘዝ በተባለ ጊዜ ታዟል። ኢብራሂም እና እስማኤል ምን ብለው ዱዓ ያደርጉ ነበር መሰላችሁ? ጌታ ሆይ ለአንተ ታዛዦች አድርገን ከዘሮቻችንም ለአንተ ታዛዦች ህዝቦች አድርገን ህግጋትን ማሳየን ይላሉ። በእኛም ላይ ተመስገን
ተመለስና አንተ ጸሎት ተቀባይነህ ይሉናል። እዚህ ጋር ታዛዥ ለሚለው ምንድነው የገባው ሙስሊማት የሚለው ስለዚህ አብርሃም ምን ነበረ ሙስሊም ነበረ እስከ ልጁ ኢስማኤል ድረስ ዱዓ ያደርግ ነበረ ከዘሮቻችንም ሙስሊም አድርግ ያዕቆብ ምን ነበረ ያዕቆብ ልጆቹ ሙስሊም እንደሆኑ አዟል ማለት ነው ይሄ በአላህ እንዲሉ ማለት ነው ምን ይለናል በሱረቱል በቀራ ምዕራፍ ምዕራፍ ለከ ቁጥር 32 ላይ ያዕቆብ ሞት በመጣበት ጊዜ ለልጆቹ ከእኔ በኋላ ማንን ትገዛላችሁ ባለ ጊዜ ቀራቢዎቹ ነበራችሁን እነርሱም አምላክና የአባቶቻችን የኢብራሂም የእስማኤልና የኢስሐቅ አምላክ አንድ ሆነውን አምላክ እኛ ለእርሱ ፍጹም ታዛዥን እዚህ ጋር ታዛዥ የሚለው የገባው ቃል ምንድነው ሙስሊሙን ስለዚህ ምን ነበሩ ሙስሊም ነበሩ ማለት ነው ሙስሊም ነበር ያዕቆብ ደግሞ ልጆቹን ወደ ማን ትመካላችሁ ሲላቸው እኛ ሙስሊሞች ነን ብለዋል ስለዚህ ደግሞ ምዕራፍ 10 ደግሞ አይተናል ይሄንን ራሱ ኢየሱስ ክርስቶስ ኢነላህ ረቢ ወረብኩም ፈዕቡዱ ሀዛ ሲራጡል ሙስተቂም ነበር አላህም ጌታችሁም ነውና ተገዙት ይለናል አላህ ምን ይለናል ጌታዬም ጌታችሁም ነውና ተገዙት ይለናል ማለት ነው እንዲሁም የኢየሱስ ክርስቶስ ሐዋርያቶች ምን ነበሩ ሙስሊም ነበሩ በሱረቱል ማኢዳ ምዕራፍ 5 ከቁጥር 11 ላይ ወደ ሐዋርያትን በእኔና በመልእክተኞች የመኑ ባለ ጊዜ አስተውሳል አመንኛ ሙስሊሞች መሆናችንን መስክራሉ አንድ ነብይ ያሳየን ክርስቲያን የነበረ ክርስትናን የሰበከ ወገናችን የኢየሱስ ክርስቶስ ሐዋርያቶች ሙስሊም ነበሩ ይልኩሽ ነው አብርሃምና እና ሙሴ እነ እስማኤል ሙስሊም ነበሩ ይልኩሽ ነው ስለዚህ ነብያቶችን መንገራቸውን አላሳየሽኝም አንቺ ክርስቲያን ለመሆናቸው አላሳየሽኝም ልጆቻቸውን ሲያዙና ሲሰብኩ አላሳየሽኝም ምን ታወራለሽ ስለሴት ታወራለች እኔ ስለሴት አይደለም ፖይንቴ መጽሐፍ ቅዱስ ተበርዟል ኦኬ ይሄ ነው የኔ ፖይንት ማለት ነው ሱረቱል አሊ ኢምራን ምዕራፍ 6 ከቁጥር 52 ላይ ምን ይለናል ኢሳ ከነሱ ክህደት በተሰማው ጊዜ ማለትም ኢየሱስ ክርስቶስ ወደ አላህ ተጨምረው ረዳቶች እነማን ናቸው አለ ሐዋርያትኛ የአላህ ረዳቶች ነን በአላህ ምንናል አሉ የኢየሱስ ክርስቶስ ሐዋርያቶች ሙስሊም ነበሩ ስለዚህ ምንድናቸው ሙስሊም ናቸው ማለት ነው ኢየሱስ ክርስቶስ ሲጀመር ነብያቶች በሙሉ ምንድናቸው ሙስሊም በሱረቱል ማኢዳ ምዕራፍ 5 ከቁጥር 40 ላይ እኛ ተውራትን በውስጧ መሪና ብርሃን ያለበት ስተውን አወረነ እነዚያ ትእዛዝን የተቀበሉ ነብያቶች በእነዚህ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ ሊቃውንትና አዋቂዎችም ካላ ሌላ አረው ገናችን ተረጋጊ መች አልጨረስኩም ገና 4 ደቂቃ ላይ ምን ሆነሻል ወገናችን 4 ደቂቃ ላይ ምን ሆነሻል ወገናችን 4 ደቂቃ ላይ ባክሽን ሚት አድርጊ እሺ ችግር የለም በዚህ ፖለቲካል ስተሪ ነው አታውሪ በሱረቱል አንቢያ ምዕራፍ 20 ከቁጥር 25 ላይ ከአንተ በፊትም እነሆ ከእኔ ሌላ አምላክ የለምና ተገዚ በማለት ወደ እርሱ የምንወርድ ቢሆን እንጂ አንድ መልእክተኛ አላክንም ይለናል አምላካችን አላህ ማለት ነው ስለዚህ ነብያቶች ተልኳቸው ምንድነው አላህ ሊሰብኩ ነው ሙስሊም እንደሆነ አይተናል ኑህ ምንድነው ያለው ወደ ህዝቦች በእርግጥ ላክ ነው ወዲያውም ህዝቦች ያላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁምና ብሎ ኑህ ህዝቦችን ሲሰብክ እናያለን ከአላህ ሌላ አምላክ የላችሁም ብሎ ኢብራሂም እንደገና ምን ብሎ ይለናል በሱረቱል አንከቡት ምዕራፍ 29 ላይ ከቁጥር 16 ኢብራሂምም ለህዝቦቹ ምን አለ ባለ ጊዜ አስተውስ አላህን ተገዙ ፍሩድም ይህ የምታውቁ ብትሆኑ ለእናንተ በላጭ ነው አብርሃም ክርስቲያን ነው እያልሽ ነበር ወገናችን አላሳየሽኝም እዚህ ላይ አምላካችን አላህ ምን ይለናል አብርሃም ለህዝቦቹ ምን ይላል አላህን ፍሩት ተገዙትም ይላል ኦኬ ከእሱ ሌላ አምላክ የለም ይላል ማለት ነው ስለዚህ ይላል ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ክርስቲያን እንጂ ሙስሊም የለም እያልሽ ነበር ታዲያ ኢየሱስ ክርስቶስ ምን አስተማር በሱረቱል ማኢዳ ምዕራፍ 5 ከቁጥር 50 ላይ ከተውራትም ከእኔ በፊት ያለውን ያረጋግጥኩን የዚያንም በእናንተ ላይ እርም የተደረገውን ከፊል ለእናንተ ፈቅድ ዘንድ መጣኋችሁ ከጌታችሁም በሆነ ተአምር መጣሁ አላህን ፍሩ ታዘዙኝ አለ ኢየሱስ ክርስቶስ አላህን ፍሩ ታዘዙኝ እያለ ነው ኦኬ አላህ ጌታዬና ጌታችሁ ስለሆነ ስለዚህ ተገዙት የቀጥተኛው መንገድ ነው አለ ነብዩላህ ሁድ ምን አለ በሱረቱል አዕራፍ ምዕራፍ 7 ከቁጥር 65 ጨርሰሻል አላህን ተገዙ ብሎ ሁድ ይሰጥሽ ነው ነብያቶች ሙስሊም ጨርሰሻል ዩቲ ኦኬ ሰዓት ጨርሰሻል ሰዓት አሁን ይበቃሻል አሁን ምንድነው ሐሳባችን አሁን ጨርሰሻል ዩቲ ጨርሰሻል ከፈለግሽ እዛ መጨረሻ ላይ ማጠቃለያ ላይ ማውራት ትችላለሽ አሁን ሰዓታችን ምንድነው የጥያቄና መልስ ሰዓት ነው የጥያቄና መልስ ሰዓታችን ነው ጨርሰሻል ጨርሻለሁ እያልኩ ነው አይ ደንቅጣሻል በቃ ወገናችን ደንቅጣሻል ነብያቶች ሙስሊም ሆናችሁ አድርጊ ምንም የመደንቀጥ የለም ጨርሰሻል አሁን ምንድነው ጥያቄና መልስ ነው ተዘጋጅ ጥያቄና መልስ ነው ሰዓት ያዥ የኔ ነው አሁን ሰዓት ያዥ 11 ጀምረሻል ወገናችን ያዥ መልካም በዚህ በሳሂህ አልቡኻሪ 1145 ላይ ወንድም 1145 ላይ ምን እያለ ይናገራል
ከአንደኛ ሶስተኛ ሌሊት ላይ ከአንድ ሶስተኛ ሌሊት ላይ አላህ ለጸሎት ሊወርድ ሊሰማ የሙእሚኖችን ጸሎት ሊሰማ ይወርዳል ብሎ ይናገራል። እንደዛ ብሎ ያስተማረ ነብይ ያለ ከቀደምቶቹ አንድ ስጪኝ ቶሎ በይ ኃይለ አላየሁትም። ምን ባፍሽ ነው የምታወሪው? ኃይለ ቃሉን አላሳይሽኝም። አረበኛ صحيح البخاري صحيح ነው። ይሄው صحيح ነው። صحيح ከፈለግሽም ገብተሽ ማየት ትችያለሽ። ያስተማራል ቶሎ በይ ሰዓት አትግደይ። ይሄው ቡኻሪ ላይ ይሄው ቡኻሪ ይሄው ይታያል። ቶሎ በይ የትኛው ነው ኃይለ ቃሉ ይወርዳል የሚለው ወገናችን? ቶሎ በይ ኃይለ ቃሉ ይሄው ዘብሊስ ይናገራል። ቶሎ በይ ያለሽም መልስ እንደገና ደግሞ ጊዜ በሳይ የለሽም ሰዓቴን አትፍጂ። በዚህ በሳይ አልቡኻሪ 48 ላይ እንደምትመለከቱት ምን ብሎ ይናገራል? አላህ በሲኦል ላይ እግሩን ያቆማል። ከዛ ጀሃነምን መሙላትና አለመሙላት አንቸክ ለማድረግ ይጠቀጥቃቸዋል። ቀጢ ትላለች። እንደዚህ ብሎ ያስተማረ አንድ ነብይ ያለ ከመሐመድ ውጪ አንድ ስጪኝ። ሰዓቴን አትግደይ። ቶሎ በይ እንደዛ አድርጎ ያስተማረ ነብይ ያለ ስጪኝ። ይሄው صحيح 48 አንብቢ። ይሄው አንብቢ ቶሎ መልሽ። እግሩን ያረጋል። እንደገና ደግሞ በቀኝ እስክትል የሚጠቀጥቃለ ብሎ ያስተማረ ነብይ አለ። ስጪኝ ቶሎ በይ። ተቀጥቃለ የሚለውን አሳየኝ። ለቀኝዎችና የዛኔ መልስልሻለሁ። አንብቢ አይነበብሽም እንዴ ሲጀመር? ይሄው አንብቢ። ያቀለምኩበት አንብቢ። የለሽም ማስረጃ። የቀደሙት ነቢያት አላህ ልጅ የለውም ብሎ ያስተምራል። መሐመድ የቀደሙት ነቢያት ልጅ የለውም ብሎ ያስተማሩ አለ። አንድ ስጪኝ። ልጅ የለውም ብሎ ያስተማራለ። ልጅ የለውም የቀደሙት ነቢያት። መልካም። በዚህ በመጽሐፈ ምሳሌ በመጽሐፈ ምሳሌ ላይ የሚናገረው ነገር አለ። ማን የሰለሞን ምን ብሎ ይናገራል? ወደ ሰማይ የወረደስ ማን ነው? ነፋስንስ በእጁ የጨበጠ ማን ነው? ውሃውንስ በልብሱ የቋጠረ ማን ነው? የምድር ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆነ ስሙ ማን ነው? የልጁ ስም ማን ነው ይላል። በእናንተ ሰለሞን ምንድነው? ነብይ ነው። የልጁ ስም ማን ነው እያለ ይናገራል። ስለዚህ የቀደሙት ነቢያት ልጅ ብለው ያስተምራሉ። እሱ ብቻ አይደለም። መጽሐፈ ምሳሌ 8:24 ቃላናት ገና ሳይሰሩ እኔ ተወለድኩ እያለ ይናገራል። ነብይ እግዚአብሔር ቅዱስ ዳዊት ደግሞ ምን ይላል? በመዝሙር 2 ላይ ቁጥር 7 ላይ ሄዳችሁ ስትመለከቱት ዛሬ ወለድኩት አንተ ልጅ ነህ ዛሬ ወለድኩ እያለ ይናገራል። ስለዚህ እንደዚህ ብሎ ያስተማረ ነብይ ቀደምቶቹ ነበሩ። መሐመድ ብቻ ነው ያስተማረው ማለት ነው። ስለዚህ ለመሐመድ ያወረደና ለቀደምቶቹ ለነ ዳውድ ያወረደ አምላክ ይለያያል ማለት ነው ወገናችን። ተረጋጊ። በእኔ አትግቢ። መሐላ አትግቢ። እንደገና ደግሞ ነቢያት በዚህ በሱራ 55 ላይ ማለት ነው። በሱራ 55 56 አትግቢ መሐላ አትግቢ። እኔ ሰዓት ነው። በሱራ 55 ላይ ቁጥር 56 ላይ ምን እያለ ይናገራል? በውስጧ ከበፊታቸው ከባሎቻቸው በፊት ሰውን ጃንም ያልገሰሳቸው ጅንም ያልገሰሳቸው አይኖቻቸውን በባሎቻቸው ላይ አሳጣሪዎች ሲሆኑ አሉ ይላል። በምንድነው? በጀነት ሴቶች ይዘጋጅላችኋል ይላል። የቀደሙት ነቢያት ሴቶች በጀነት ታገኛላችሁ የሚል አስተምሮ ያስተማራለ። ወገናችን መልሽልኝ አንድ ማስረጃ እስኪ። ወገናችን ሸሪዓቸው የተለያየ ነው። ነቢያት በሰማይ ቤት ሚስት ይዘጋጅላችኋል ብሎ ያስተማራለው። አንድ ስጪኝ ቶሎ በይ። ወገናቸው ይለያያል እኮ የሱ የቀደሙት ነቢያትና መሐመድ አስተምህሮ አንድ ከሆነ የነቢያት አስተምህሮት ከሆነ አንድ ስጪኝ ማስረጃ። ሸሪዓቸው ይለያያል እያልኩሽ ነው። ሸሪዓቸው ይለያያል። ማስረጃ የላትም። መሐመድ በቁርአኑ ላይ ምን ብሎ ይናገራል? ከሴቶችም ከሰዎችም ከጋኔኖችም ምን ፈጠረ? ለገሃነም አለ ፈጠረ ፍጥረት ፈጠረ ያለ አለ። ማስረጃ ስጪኝ ቶሎ በይ። ከዛ በፊት የነበረ ነቢያት ለገሃነም ፍጥረታትን ፈጠረ ብሎ የተናገራለ። ሰዓት ያላችሁሰች ፈጠረ ይልም ወገናችን ቁርአን ከጋኔንም ከሰዎችም በእርግጥ ለገሃነም ፈጠርን ይላል። ከሰዎችም ከጋኔኖችም በእርግጥ ለገሃነም ፈጠርን ብሎ ይናገራል። ማብራራልሽ ለገሃነም ፈጠርን። ማስረጃ ቶሎ በይ ማስረጃ እንጪ
ማስረጃ አይፈርታል በቃ የሚመለስ ማስረጃ አንቺ ከቀደሙት ነቢያት ማስረጃ አንቺ ማስረጃ የለሽም። በሳሂህ ቡኻሪ 304 ላይ ሴቶች አእምሮ ጎደሎ ናቸው ይላል። የአእምሮ ጎደሎ ናቸው ሴቶች ብሎ ያስተማረ ነብይ አለ? አንድ ማስረጃ እስኪ አንድ ማስረጃ ሳሂህ ቡኻሪ 304 ላይ የአእምሮ ጎደሎች ናቸው ያስተሳሰብ ማነስ አለባቸው ብሎ ያስተማረ ነብይ አለ? ዩቲ ሐዲሱ ከምን አንፃር እንደሚል ላብራሪያ ሐዲሱ ወገናችን አልፈልግም። ማብራሪያ አልፈልግም። እንደዛ ብሎ ያስተማረ ነብይ አለ ወይ ያልኩሽ? ማብራሪያውን እዛው ታይ። እንደዛ ብሎ ያስተማረ ነብይ አለ ወይ? እንደዛ ብሎ ያስተማረ ነብይ አለ? አንድ አምጪልኝ። የለሽም። አምላክ ልጅ የለውም ብሎ ያስተማረ አለ? አምላክ ልጅ የለውም ብሎ ያስተማረ አለ? የቀደሙት ነቢያት አምላክ ልጅ የለውም ብሎ አስተምረዋል? ልጅ አስተምረዋል ወይ? አስተምረዋል ወይ? አስተምረዋል። ማስረጃ ልጅ እንደሌለው አይነት እያደረገች ሰዓቴን እንደምትፈጀው ተመልከቱት። እንግዲህ ምንም አይነት ወገናችን ምንም አይነት ማስረጃ የላትም። ምንም አይነት ማስረጃ የላትም ወገናችን። ማስረጃ ላይ አምላክ የቀደሙት ነቢያት ክላስ የመሐመድ እንጂ የነቢያት አይደለም። የመሐመድ እንጂ የነቢያት አይደለም። ከነቢያት መጽሐፍ አንቺ በሱራ 463 ላይ ለያዕቆብም ለነገሮች ሁሉ ለዒሳም መጽሐፍ ሰጠነው ብሎ ይናገራል። ስለዚህ ከቀደሙት ነቢያት አምጪ ወገናችን አዳምጪ። ቁርአን የመሐመድ ነው። ከዛ በፊት የነበረውን አንቺ ከዛ በፊት እንደሆነ አንቺ አምላካችን አላህ ነግሮናል። አምላክ ምን ብሎናል? አምላካችን አላህ አልወልድም አይወለድም ይላል። ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ የትኛው ጋር ነው የተባልሽው? ማን ነው ይሄንን ያለው? ሱረቱል ኢኽላስ አምላካችን አላህ ይሄንን አላህ ነገረን። አላህ በየት አለሽ? በየት ነገረሽ? በየት ነው የነገረሽ? በቁርአን ላይ ነገረን ወገናችን። ቁርአን ለማን ነው የተሰጠው? ቁርአን ለማን ነው የተሰጠው? ሁሉም ነብያት ለመጨረሻው ነብይ ቁርአን ለማን ነው የተሰጠው? ለነብዩ መሐመድ ለነብዩ ያክነ ወገን ከቀደሙት ነብያት እንጂ ከቀደሙት ነብያት አምጪልኝ። አላህ ልጅ የለውም አምላክ ልጅ የለውም ብሎ ያስተማረ አንድ ከፈለሽ ከዩኑስም ይሁን ከዳውድም ይሁን ከፈለሽ አንድ ስለ መጽሐፍ ቅዱስ ምን አገባኝ? ሰዓቴ የኔ ነው ያንቺ አይደለም። ከተበረዘች ማስረጃ ስለመበረዙ ማስረጃ በማን ተበረዘ? ማስረጃ አምጪ። በማን ተበረዘ? ማን በረዘ? ማስረጃ የለሽም። የቀደሙት ነቢያት እግሩን በጀሃነም ላይ አድርጎ ነፍሳት እንዲተቀጥቀል የሚል አለ? ከቀደሙት ነቢያት ከመሐመድ ውጪ አንድ ማስረጃ ወገናችን ሰዓት ጨርሰሻል። ታይም ፊኒሽ ወገናችን። እንዴ ቁርአን ተበርዟል እያልኩሽ እኮ ነው። ይሄ መጽሐፍ ቅዱስ እኮ ይሄ መጽሐፍ ተበርዟል፣ ተውራትና ኢንጂል እያልኩሽ እኮ ነው ወገናችን። ተረጋጋጭ ሆኖ ነው የመጣው። ወደ ጥያቄ ወገናችን። ዩቲ ድምፅሽ አይሰማም እያላችሁ ነው። ድምፅ ይሰማል አይሰማም? ያጀማ ወገናችን ራስሽ ጠይቀሽ ራስሽ ታብራሪያለሽ። መልስልሽ እንኳን ፈቃደኛ አይደለሽም። ምንም አይነት ማስረጃ የላትም ወገናችን። ምንም አይነት ማስረጃ የላትም። አንደኛ ጥያቄ ወገናችን ድምጽ ይሰማል የጀመርሽው በቃ የመጀመሪያ ጥያቄ ክርስቲያኖስ የሚለውን ሃይማኖት የሰበከ በአዲስ ኪዳን ግሪክ ኮይኒ ስጭኝ ቶሎ በይ። ክርስቲያኖስ የሚለውን ሃይማኖት የሰበከ ቶሎ በይ። ምን አልሽ? ክርስቲያኖስ የሚለውን ሃይማኖት የሰበከ ክርስቲያን ማለት ምን ማለት ነው? ክርስቲያን ማለት ምን ማለት ነው? ክርስቲያኖስ የሚል አለ ወይ? ክርስቲያን ማለት ምን ማለት ነው? ክርስቲያን ማለት ምን ማለት ነው? ክርስቲያን ማለት ምን ማለት ነው? ያልኩሽ ነው። ክርስቲያን ማለት ምን ማለት ነው? መጀመሪያ ክርስቲያን ማለት ምን ማለት ነው? ምን ማለት ነው? ክርስቲያኖስ አይደለም። ክርስቲያን ማለት ምን ማለት ነው? ክርስቲያኖስ የሚለውን ክርስቲያኖች በነገራችን ላይ ግሪከኛ ነው ወገናችን። አይ ምን ማለት ነው? ዩቲ ክርስቲያን ማለት ምን ማለት ነው? መጀመሪያ ክርስቲያን ማለት ምን ማለት ነው? ማስረጃ የለሽም። ሁለተኛ ጥያቄ ክርስቲያን ማለት ምን ማለት ነው? መጀመሪያ ነይ ማሽህ ተብሎ የተጠራ አንድ ነብይ አለ። ማሽህ ኦኬ፣ ማሽህ ተብሎ የተጠራ አንድ ነብይ አለ። ማሽህ የሚል ማሽህ ምንድነው? አሳሳይ ማስረጃ ለጠየቅሽው ማስረጃ አሳይ ክፈች መጽሐፉን ክፈች መጽሐፉን
መሲ የዕብራይስጥ ነው። መሲ ማለት ነው። መሲ ማለት ነው። ወገናችን አዳምጪ። ጥያቄ መሲ አታውቅም። ወገናችን መሲ አታውቅም። መሲ የሚል አላየሁም። መሲ ዕብራይስጥ ቋንቋ መሲ አታውቅም። ዕብራይስጥኛ ቋንቋ ርዕሳችን ስለ ቋንቋ አይደለም። ርዕሳችን ስለ ቋንቋ ሶስተኛ ጥያቄ መሲ ከሆነ የምትል መዝሙረ ዳዊት 1:2 መዝሙረ ዳዊት 2 ላይ ሄደሽ ተመልከቺ። አህዛብ ለምን ያጉረመርማሉ በእግዚአብሔርና በመሲሁ ላይ ብሎ ይናገራል። መዝሙረ ዳዊት ላይ ሶስተኛ ጥያቄ ኦኬ። መሲ አታውቂም። የዕብራይስጥ ቋንቋ አታውቂም አንቺ። ለነገሩ ጳውሎስ ቆሮንቶስ ላይ ምን ብሎናል? ስቅለት ከሌለ ስብከታችን ከንቱ ነው ብሏል አይደለም? ስቅለት ከሌለ ጳውሎስ ቆሮንቶስ ላይ ስቅለት ከሌለ ስብከታችን ከንቱ ነው ብሏል አላለም? ብሏል አላለም? መልሽ ቶሎ በይ። ብሏል አላለም? መልሽ። ስቅለታችን ሰብኩ ነው። ይኸው ጠየኩሽ። ስቅለታችን ሰብኩ ነው ብሏል ነብይ ጳውሎስ አይደለም? ብሏል አላለም? ስቅለታችን ምን ጳውሎስ በቆሮንቶስ መጽሐፉ ላይ ስቅለት ከሌለ ስብከታችን ከንቱ ነው ብሏል አይደለ? ስብከታችን ከንቱ ነው ብሏል። ማስረጃ ክፈቺ። የቱ ጋር ማስረጃ? አንደኛ ቆሮንቶስ ከፈች መጽሐፉን ወገናችን አንዳንዴ። ስለዚህ ጳውሎስ ያለውን እየካደች ነው ወገናችን። ስቅለት ከሌለ ስብከታችን ከንቱ ነው የሚለው መጽሐፉን ክፈች። አሳይ። ቆሮንቶስ አሳይ። ይሄው ላሳይሽ ነው አንዳንዴ። አዎ ስለዚህ ምን እያለች ነው? ሰዓት ለመስጠት ስቅለት ከንቱ ነው የሚለውን ካደችው መጽሐፉን ወገናችን። አሳይ። ምን ካደች ነው የምትለው? አሳይ። መጀመሪያ መጽሐፉን አሳይ። ክፈች። ጨለማ ነው። ክፈች። አሳይ። ልከፍትልሽ ነው። ተረጋጊ ወገናችን። ወይ ጉድ። ቆይ ልከፍትልሽ ነው። አያችሁ አይደል? የምታወራው ነገር እንኳን ማስረጃ የላትም ወገናችን። በጣም ነው የደነገጠችው። ያጣበቀችን የገጠማት። እሺ ቀጥይ። ማይ ጋድ ታዲያ ስቅለት ከንቱ ነው የሚለውን አትዋሽ፣ አትቅጠፊ። በነገራችሁ ላይ ሙስሊም ወገኖቻችን አንዱ ነገራችሁ መቅጠፍ መዋሸት ነው። እሷም ይሄው ወገናችን እያሳየችን ነው ያለችው። አላልኩም። ማስረጃ። ተረጋጊ። ኦኬ ተረጋጊ። አንዳንዴ እንደምትመለከቱ ወገኖቻችን ብዙ ጊዜ የሚያደርጉት ምንድነው? ፋራሲ ነገር፣ ውሸት ነገር እየጨማመሩ ማውራት ነው። ቶሎ በይ ማስረጃ። እጇ ከመንቀጥቀጡ የተነሳ ቆሮንቶስ ማውራት እንኳን ተስኗታል። ተመልከቱ። ቶሎ በይ። ኧረ ቆይ ስብከታችን ከንቱ ነው ያለብሽ። ስልኬ በነገራችን ላይ ይዞብኝ ነው። እሺ ለማንኛውም ቶሎ በይ። ተረጋጊ እስኪ ወገናችን። እኔ ምን አልኩሽ? አሳይሽ እኮ እያልኩሽ ነው። ማስረጃ አሳይሽ ነው። አንዴ መልካም። አንዴ ወላሂ ስልኬ አንተን ብሎብኝ ነው ነገር እንኳን በራሱ ማስረጃ ምንም ዝግጅት እንኳን አላደረጋችሁም። እያያችሁ ወገኖቿ የሰጣትን አጣራ ይዛ ስለመጣች ማውጣት እንኳን ተሰራታል። ምዕራፍ 15 ከቁጥር 12 ላይ አንዴ አውጪ ነው። ምዕራፍ ምናምን አትበይ፣ መጽሐፉን አውጪ። ቆይ አውጪ ቶሎ በይ። አንዴ ወገናችን አንደኛ ቆሮንቶስ ናቸው። ድንብር ብራቸው ይወጣል ከኛ ፊት ሲመጣ። አንደኛ ቆሮንቶስ ምዕራፍ 10 ተረጋጊ። ምዕራፍ 15 ወላሂ እየካደች ነው ወገናችን፣ እየካደችው ነው። እንግዲህ ምን እያለች ነው? እየካደች ነው። አንዴ ክርስቶስ እያወራሽ ነው የጨረስሽ ወገናችን። አንዴ ያልጨረስኩም መቼ ሰዓት ያለኝ ነው የሚይዙ ምን አለ ጳውሎስ? ይሄ ሰዓት መጽሐፍ እስከማወጣልሽ ድረስ ነው። አንደኛ፣ ሁለተኛ ደግሞ አዳምጪ። አንድ 5 ደቂቃ አለኝ ወገናችን። እኔ እኮ ሰዓት ይዣለሁ። ያምሻል እንዴ? ክርስቶስ ከሙታን እንደተነሳ የሚሰብክ ከሆነ ግን ከእናንተ አንዱስ ትንሣኤ ሙታን የለም እንዴት ይላሉ? ምን አለ? ክርስቶስም ካልተነሳ እንግዲህ ስብከታችን ከንቱ ነው፣ እምነታችንም ከንቱ ነው ይላል ጳውሎስ። መልሽ። ስቅለት ከንቱ። ነቢያት ምን ብለው ተናግረዋል? ሐዋርያት ምን ብለው ተናግረዋል? ነቢያት ምን ብለው ተናግረዋል? ስለ ክርስቶስ ስቅለት ምን ብለው ተናግረዋል? መዝሙረኛው ቅዱስ ዳዊት በመዝሙር 21 ጀምራችሁ ስትመለከቱት አምኗል ማለት ነው። አሁንም እሺ፣ ምንድነው ጥያቄሽ? ስቅለት ይሰጣል። አብርሃም ስቅለት ይሰጣል። ቶሎ በይ። አብርሃም መጽሐፍ ተሰጥቶታል እንዴ? አብርሃም ሰባኪ ነው እንዴ? አብርሃም ሰባኪ ነው? አብርሃም ነብይ አይደለም ወገናችን። አብርሃም ሰባኪ ነው ወይ? አብርሃም ሰባኪ ነው? አብርሃም ሰባኪ የሚል ካለ ሳይ አብርሃም ሰባኪ የሚል አሳይ። ሰባኪ አይደለም። ሌላ ጥያቄ አምላክ እኔ የመረጥኩላችሁ ሃይማኖት ክርስትና ነው፣ እርሱን ተከተሉ ያለበትን አንድ ቦታ ስጭኝ። ከዘፍጥረት እስከ ራእይ እውነትም መንገድም እኔ ነኝ ብሎ ተናግሯል። ስለዚህ ክርስቶስ ተናግሯል። ክርስትና የሚላሳይ መጽሐፍ ቅዱስ ላይ ቶሎ እኔ ክርስትና ማለት በራሱ ክርስቶስን መከተል ማለት ነው። ክርስቶስ ደግሞ ተከተሉ ብሏል። ክርስቶስ ተከተሉ ምን ማለት ነው? ክርስትና የሚለው
ምን ብሎ ወገናችን ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ ደግሞ ኢየሱስ እኔ የዓለም ብርሃን ነኝ የሚከተለኝ የሕይወት ብርሃን ያገኛል እንጂ በጨለማ አይመላለስም ብሎ ተናግሯል። ስለዚህ እኔን የሚከተለኝ ብሎ ክርስቶስ ነው። ክርስቶስ ደግሞ ምንድነው? አምላክ ነው። ክርስቶስ ደግሞ አምላክ ነው። በክርስቶስ አምላክ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 12 ላይ ደግሞ ኢየሱስ እኔ የዓለም ብርሃን ነኝ የሚከተለኝ የሕይወትን ብርሃን ይሆንለታል እንጂ አብና ወልድ አብና አይመላለስም ይላል። ስለዚህ ምን ማለት ነው? ክርስቶስን መከተል ነው። ክርስቲያን ማለት ክርስቶስን መከተል ማለት ነው። ተመልሶላቸው ቶሎ በመልሺ ወገናችን አብና ወልድ ሲያወሩ ምንና ምን ናቸው? አብና ወልድ ሲያወሩ ምንና ምን ነው የሚያወራው? አብና ወልድ ሲያወራ ምንና ምን እያወራ ነው? ወገናችን ተለበይ አብና ወልድ ሲያወሩ ምንና ምን እያወሩ አብና ወልድ ሲያወራ ምንና ምን እያወራ ነው? ምንነት አታውቂም? አብና ወልድ ሲያወሩ ምን ማለት ነው? ያልገባኝም ጥያቄሽ ራሱ አልገባኝም። እኔና አንቺ ምንና ምን ነን? እኔ ምንድነኝ? አንቺ ምንድነሽ? ሰው ነሽ አይደለም? ሰው ነን። አብና ወልድ በሚያወሩበት ሰዓት የምወደው ልጅ ይሄ ነው ሲል ምሳሌ ምን ይላል? አሁን አብና ወልድ ሲያወሩ ምንና ምን ናቸው? ምንና ምን እያወራ ነው? ቶሎ በይ። ቃላቸው አንድ ነው። አብና ወልድ በማንነት ምንድን ናቸው? ቃላቸው አንድ ነው። የማቴዎስ ወንጌል ምዕራፍ 10 ቁጥር 30 ላይ ስትሄጂ እኔና አብ አንድ ነን እያለ ይነግራል። ማስረጃ ውጪ ማስረጃ አሁን ወራሽ ማስረጃ አንዴ ወገናችን ማስረጃ ጥያቄ እየጠየቃት ማስረጃ ትለኛለች። ወገናችን ደንግጣለች። በቃ አብና ወልድ ሲያወሩ ማስረጃ አንቺ ለጠየቅሽ ማስረጃ አንቺ አንድ ጥያቄ ሌላ ጥያቄ የቱ ጋር ነው? አንቺ አብና ወልድ ሲያወሩ ለሚል ማስረጃ አንቺ ማስረጃ አብና ወልድ ሲያወሩ ለሚል ማስረጃ ስጪ። ማለት የለሽም ነብያቶች ስላሴን ያስተማሩበት ማስረጃ የለሽም። የምታዩት ወገናችን እንዲህ የምታወራው ሁሉ ከራሷ ነው። አንድም ማስረጃ እንኳን አላቀረበችም። ስላሴን እንኳን ታሳየኝ። ስላሴን የሰበከ አንድ ነብይ ቶሎ ነው ወገና ማስረጃ ትለኛለች። ደንግጣለች፣ ወላሂ ደንግጣለች። ጥያቄ ማስረጃ አንቺ ወገናችን ጥያቄ እየጠየቃት ማስረጃ ትለኛለች። ማስረጃ አንቺ ለምታወሪው ነገር ማስረጃ እያያሽ አንቺ አዎ ይናገራል። ስለዚህ የቀደሙት ነቢያት ሰብከውታል። የቀደሙት ነቢያት ሰብከውታል። አንድ ነብይ ወገናችን ሰብከውታል። ማን ነው ነብዩ የጠቀሰ? ጥቀሽ ነብይ ስሙን ጥቀሽ። ስላሴን ያስተማረ ነብይ ለምሳሌ ነብዩ ሕዝቅኤል እንትን ብሎታል። መንፈሱ ላከኝ እያለ ይናገራል። ነብዩ ሕዝቅኤል ይናገራል። አዳምጭ 3% ዋን ኤሰስ ብሎ ያስተማረው ቶሎ በይ መጽሐፍ ቅዱስ ላይ አውጪ ቶሎ በይ 3% ዋን ኤሰንስ አታውቅም እንግሊዘኛ 3% ዋን ኤሰንስ እያልኩሽ ነው ብሎ ያስተማረው። እኔ ስለ ቋንቋ ምን አገባኝ? አንቺ ገዝ ታውቂያለሽ ወይ? ገዝ ታውቂያለሽ? አንቲ አብዳን ያኒ አንተ አብዳን ገዝ ታውቂያለሽ? አብ ወልድ መንፈስ ቅዱስ አዳምጭ ጥያቄን አልጨረስኩም። አዳምጭ ወገናችን ስለ ቋንቋ እዚህ ምን አመጣው? ገዝ ታውቂያለሽ? እኔ ገዝ እችላለሁ፣ አንቺ ደግሞ ገዝ አትችይም። ስለዚህ ምሁር ነሽ። በአካል 3 ብሎ ያስተማረ አንድ ነብይ ቶሎ በይ ማስረጃ ስጭኝ ወገናችን። በመለኮት አንድ በአካል 3 ብሎ ያስተማረ ነብይ ስጭኝ። አይ መመለስ ፈልገሽ ፈርታለች ብሏል። ምን እያለ ይናገራል? መጽሐፈ ኢዮብ ምዕራፍ 33:4 ላይ ምን እያለ ይናገራል? የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል የአምላክ እስትንፋስ ሰጠኝ እያለ ይላል። የማን የእግዚአብሔር መንፈስ ፈጠረኝ ይላል። ሰዓትሽ አልቋል። ጨርሰሻል። እንግዲህ ክርስቲያን ተቀም ወገናችን ጨርሰሻል። በቃ አሁን ምንድነው የምናደርገው? ማጠቃለያ ነው። ማጠቃለያ 5 ደቂቃ ነው። ያዥ 5 ደቂቃ ያዥ። 5 ደቂቃ ያዥ። አትላቁ። አሁን እዚህ እሷ ጋር እያወራ እንዴት ነው? 5 ደቂቃ ያዥ። ከ30 ጀምረሻል። ቀጥይ። ከ30 መልካም። እንግዲህ እንደምትመለከቱት አሁን እያደረግን የነበረውን ውይይት በደንብ ተመልክታችኋል። ወገናችን ግን ምንድነው የተሰጣትን መጀመሪያ እሷ ናት እንግዲህ ርዕስ መራጯ እሷ ናት። ግን በርዕሷ መሄድ እንኳን አልቻለም። እንደተመለከታችሁት መጽሐፍ ተበርዟል። እዛ እዚህ ትረግጣለች። ምንም አይነት ማስረጃ አንድ ልንጨብጥላት የቻልነው ነገር እንኳን የለንም እስካሁን ድረስ። ምንትናችን የነበረው ራሳችን የነበረው ምንድነው? ነቢያትና ሐዋርያት እስልምናን ሰበኩ ወይስ ክርስትናን? ክርስትና በነቢያት በሐዋርያት የታወቀ ነው ወይስ በሐዋርያት ብቻ ነው? እስልምናስ በመሐመድ ብቻ የመጣ ነው ወይስ ከመሐመድ በፊት የነበሩት ነቢያት ሰብከውታል የሚል ነበር ምን ራሳችን። እሷ ግን ምንድነው የምታወራ የነበረው እስካሁን ድረስ? ስለ መጽሐፍት መበረዝ ነበረ። ሲጀምር መጽሐፍ ተበረዘ የሚባል ነገር አንድም ነገር የለም። መጽሐፍ ተበረዘ የሚሉን ማናቸው?
ወገኖቻችን ናቸው። ከዛ ስለ ሙሴ ምናምን ታወራለች። ስለ ሙሴ አሟሟት ምናምን ስለ ሙሴ አሟሟትኛ ምን አገባን ከዚህ? ሲጀመር ምንድነው የሚለው? ሙሴ ከሞተ በኋላ የጻፈው ማን ነው? ኢያሱ ነበረ። ከዛ ስለ ሙሴ ታሪክ ስለ መሞቱ አለቀሱለት እየተባለ የተጻፈው ዘዳግም ላይ የተጻፈው ከሙሴ መጽሐፍ የተጻፈው በዚህ በዘጸአት 2 ላይ ስትመለከቱት የሙሴ ልደት ታገኙታላችሁ። የሙሴ በመጽሐፍ ላይ የሙሴ ልደት በመጽሐፉ እንደተጻፈው ሁሉ እንደገና ሞቱን በመጽሐፉ መጽሐፍ ስላለበት አንድ ጊዜ ተጠቃሎ እዛ ላይ ተካተተ። መጽሐፍን ያዘጋጁት አባቶቻችን እዛ ላይ አካተው ጻፉት። ጸሐፊው ግን ማን ነው? ከሱ በኋላ የተነሳው ነብይ ነው ማለት ነው። ስለዚህ ወገናችን እያወራች ነበረች ምንድነው ከርዕሷ ውጭ ነበር እስካሁን እንደምትመለከቷት። እንግዲህ ያዘጋጁላት ወገኖቿ በጣም ነበር እንትን ያሏት ማለት ነው። ምክንያቱም ራሷ ብታዘጋጀው ኑሮ እንደዚህ ግራ ይገባትም ነበር። በፍጹም ግራ ይገባትም ነበር። ግራ ይገባት ግን ለምንድነው የተዘጋጀችበት አይደለም፣ ከራሷ አይደለም፣ ከአእምሮም አይደለም ያፈለቀችው። ሁሉም የተሰጣትን ነገር ይዛ ስለመጣች የተሰጣትን ነገር ይዛ መጣች፣ አፈሰሰች። ምንም ልንጨብጠው እንኳን አልቻለም። ሌላው ነገር ደግሞ የነቢያት ሃይማኖት እስልምና ወይ ክርስትና የሚል አይደለ አስተምህሮቱ ላይ ነበር። እኔ አስተምህሮቱ ላይ እያንዳንዱ ከመሐመድ አስተምህሮ እያነሳው የቀደሙት ነቢያት እንዲህ አስተምረዋል ወይ የሚል አስተምህሮ ነበር እየተናገርኩ የነበርኩት። ለዛ እንኳን አንድ መልስ የላትም ማለት ነው። ሌላው ምንድነው በነብይነት ደረጃ ነበር ያነሳሁት። በነብይነት ደረጃ ከዛ በፊት የነበሩት ነቢያት እስላም ነበሩ የሚል አያሳይም። ከዛ ሳይሷ ምንድነው እያደረገች የነበረችው? መሐመድ ከዛ በፊት ለነበረው እንዲህ ስለሆነ ነው በዛ አካባቢ ነው ምናምን ከራሷ ነው። ሌላው ነገር ምንድነው እስልምና የነቢያት የቀደሙት ነቢያት ሃይማኖት ነው ወይስ የመሐመድ ብቻ ነው ለሚለው ምንድን ነበር ማስረጃ ሰሰጥ የነበረው? ከቁርአን ነበር። ቁርአን ራሱ ተከሳሽ ራሱ መልስ ሊሆን አይችልም ወግራችን። ራሱ ተከሳሽ ራሱ መልስ ሊሆን አይችልም። እኛ ክርስቲያኖች ቁርአን ዋሽቷል፣ ቁርአን ቀጣፊ ነው፣ ቁርአን የቅጥፈት ትምህርት ነው እያልንሽ ነው። አንቺ ሳይት ማስረጃ መጣሽ? እዛው የቅጥፈት ትምህርት ነው ብለን ከምን ነው ሞግተው አመጣሽ? ማድረግ የነበረብሽ ምንድነው? እስልምና በመሐመድ ብቻ አይደለም በቀደሙት ነቢያት ነው ካልሽ ለቀደሙት ነቢያት መጽሐፍትን እንዳወረደላቸው አላህ በራሱ ይናገራል። ምን ይያለ በሱራ 4:163 ላይ ስትመለከቱት እኛ ወደ ኖህና ከእርሱ በኋላ ወደ ነበሩት ነቢያት እንዳወረድን ወደ አንተም አወረድን። ለማን? ለመሐመድ። ከዛ ወደ ኢብራሂም፣ ወደ ኢስማኤልም፣ ወደ ኢስሐቅም፣ ወደ ያዕቆብ፣ ወደ ነገዶች ሁሉ ወደ ኢሳም አወረድን እያለ ይናገራል። እሷ የምታወራው ምንድነው? ኢሳ ምን ነበረ? እስላም ነበረ። ግን የት ነው የምታሳየን? ቁርአን ላይ። ግን ኢሳ የራሱ መጽሐፍ አለው የለውም? አለው። ምን የሚባል ኢንጂል የሚባል መጽሐፍ አለው። ስለ ኢሳ ካወራች ከማን ነበረ ታረጋግጥልን? ከኢሳ መጽሐፍ ከእንጂል ነበር። እሷ ግን ምንድነው የምትጠየቀው? ስለቀደሙት ነቢያት ነው። ግን ደግሞ መልስ የምትሰጠው ከየት ነው? መሐመድ ካመጣው ከራሱ። አስቡት እስቲ አንድ ሰው ራሱ ተከሳሽ ራሱ መላሽ ቢሆን ኑሮ ወይም ደግሞ ምስክር ቢሆን ኑሮ ለምሳሌ እኔ ተከስሼ ወደ ህግ ቤት ወደ ፍርድ ቤት ብሄድ ከዛ ግን አረ አንቺ ሰርቀሻን ተብዬ ብከሰስ ለምሳሌ እኔ ክቡር ፍርድ ቤት ወይ አረ እኔ አልሰረኩም ብዬ ብናገር ምንድነው ምስክርሽ ላለመስረቅሽ ተብዬ ስጠይቅ አረ እንዴ ክቡር ፍርድ ቤት እኔ ነኝ እንጂ ታዲያ ሌላ ምስክር ማን ይኖራል ብል ያዋጣኛል አያዋጣኝም? ካቸሌን የሚያስገባኝ እንደው እድሜ ልክም ሊፈርድብኝ ይችላል። ምክንያቱም ስለዋሽው ማስረጃም ስለሌለኝ። እሷ ምንድነው ያደረገችው? የቀደሙት ነቢያት አምጪ ነበር የተባለችው ከማን ነው የምትሰጠው? ከመሐመድ። ግን ምን እያላት ነው? መሐመድ በራሱ ነው ያመጣው ይሄን እስልምና እያልን እየነገርናት ነው። ስለዚህ ሌላው ነገር ምንድነው ደግሞ ወገናችን እያነሳች የነበረችው እውነት ለመናገር በጣም ነበር የሚያስቀው። እኔ ራሱ ፈኒ ነው የሆንኩባት። በነገራችሁ ላይ የምናወራው ነገር ምንድነው? ስለቀደሙት ነቢያት አስተምህሮ ነው። እሷ የምታወራው ግን ስለምንድነው? ስለ ቁርአን ነው እያወራች ያለችው። ስለ ሌላ ነገሮችም ታወራለች። ነቢያት እንዲህ ሆነዋል፣ ነቢያት እንደዛ ሆኗል። ግን ከራሱ መጽሐፍ አንድም እንኳን የምታመጣው ነገር የላትም። የቀደሙት ነቢያት አሁን ለምሳሌ አላህ ወይም ደግሞ አምላክ አንድ ሶስተኛው ሌሊት ወደ ታችኛው ሰማይ ይወርዳል ጸሎትን ለመስማት ብሎ ያስተማረ የለም። ለዚህ እንኳን ማስረጃ ስትባል ምንም አይነት ማስረጃ አላቀረበችም። ከዛ ቀርቦ የነበሩት መጀመሪያ ላይ ያነሳሁት ላይ በተለይ በመጀመሪያው የውይይታችን አካባቢ ላይ ሳነሳው ለማንኛውም አንድ ሰርፕራይዝ አንድ ሰርፕራይዝ ላሳያችሁ። ሜት አድርጊ ወገናችን። ሰዓት ቢኒ ሰላም ትይልኛለሽ ወገናችን። የቢኒ ጤሬራ ይዛ መጣ ማለት ነው። እልልሻለሁ፣ ችግር የለውም እልልሻለሁ። ወንድሜ ነው በነገራችን ላይ ወንድሜ ነው። ቢኒና ጤሬራ ይዛ መጣ ወገናችን። እያስተማረች ነው። የወንድሟና ጤሬራ ይዛ መጣ ማን ነው? ሚውት አድርጊ። ያጅማ ፈርታለች። እኔ ኮንክሉዥን ስታደርጊ ዝም ብዬ አዳምጫለሁ ወገናችን። ረብሻ ትፍጠሪ ወገናችን። ቢኒን ሰላም ትይልኛለሽ። የቢኒና ጤሬራ ይዛ መጣ ወገናችን።
ሚውት ታደርጊያለሽ ወገናችን፣ አንድ ሚውት ታደርጊያለሽ። ቢኒን በዛም ሰላም ትይልኛለሽ ማለት ነው። ነብያቶች በሚገርም ሁኔታ ሙስሊም ሰላም እያለች ነው። ቢኒ ሰንታል እየረበሸች ነው ያጀማ። ዝም በይ ወላሂ እየረበሸች ነው። እኔ በሷ አንድ ደቂቃ አላወራም፣ እሷ ግን ፈርታለች ማለት ነው። ወገናችን እንግዲህ ነብያቶች ምንድን ነበር ሃይማኖታቸው? አብርሃም ልጆቹን እንዳዘዘ ሙስሊም እንደነበረ ሳይችች ወገናችን በሚያሳዝነው እየረበሸች ነው። አየሻ ወገናችን ሚውት አድርጊልኝ። እንግዲህ ከቁርአን ያሳየች ይችላል። ቁርአን ማሳይሻው ምክንያት ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የወረደ ቁርአን ነው። ቁርአን እንደራሱ መላሽ ይሆናል በየትኛው ሀገር እኔ ኮንክሉዥን ከሰራሁኝ ማለት ነው። ምክንያቱም ፈርታሽ ወገናችን ሚውት አድርገሽ ቁጭ በይ። ወገናችን በእኔ ሰዓት አትግቢ። ማጠቃለያ ነው። በእኔ ሰዓት አትግቢ። ኦኬ ያዕቆብ ልጆች ሙስሊም እንደሆኑ አዟቸዋል። በየት? በሱረቱል ማኢዳ በሱረቱል በቀራ ምዕራፍ 2 ከቁጥር 33 አይተናል። ኦኬ ነብያቶች ሙስሊም እንደሆኑ። ሙሳ ምን እንደሆነ አይተናል። ኦኬ ሙሳ ማለት ለህዝቦቹ በአላህ አምናችሁ እንደሆነ በእርሱ ላይ ተጠጉ ታዛዦች እንደሆናችሁ በአላህ ላይ አንድም ቦታ ላይ ክርስትና እኔ ክርስቲያን ነኝ ብሎ የሰበከ ነብይ አንድም ቦታ ላይ አላሳየችኝም። ክርስትና የሚለውን ቃል ከመጽሐፍ ቅዱስ ቃላቱን ራሱ አሳይ ስላት አንድም ቦታ ማምጣት አልቻለችም። ነብያቶች ልጆቻቸውን ክርስቲያን ሁሉ ብሎ ሲሰብኩ አንድም ቦታ አላሳየችኝም ማለት ነው ወገናችን። ስለዚህ ምንድነው እስልምና ላይ አብርሃም አይሁድም ክርስቲያንም ነበረ? ኖ አይደለም፣ ሙስሊም ነበረ ብሎ ቃል በቃል እንደ ኢሳ አለይሂ ሰላም ሙስሊም እንደሆነ ማሳይቻለሁ። ኢነላህ ረቢ ወረብኩም ፈአቡዱ ሀዘ ሲራጡል ሙስተቂም ብሎ አላህም ጌታዬም ጌታችሁ ነውና ተገዙት ብሎ እንዳዘዘ ማለት ነው። ስለዚህ ሁድሳ ወደ አድም ወንድማችን ሁድ ላክነ ወገኖች ሆይ አላህን ተገዙ። ምን እያልሽ ነበር ወገናችን? ከነብዩ መሐመድ ውጭ አላህን የሰበከ የለም እያልሽ ነበረ። የበፊቱ መጽሐፍ የኢሳን ወንጌል አምጪልኝ ብለሻል ወገናችን። አንቺ መጽሐፉን ስጭኝና ከኢሳ ወንጌል አሳይሻለሁ ማስረጃ ማለት ነው። መጽሐፉ ተበርዟል እያልኩሽ ነው ወገናችን። ቅድም እንዳሳየሁሽ መጽሐፍ ሹላ የዕብራውያን ጸሐፊ ማን እንደጻፈው አይታወቅም እያለ ነው። የኢየሱስ ክርስቶስ ወንጌልም ሆነ ኦሪትም ይሄ ተውራትም እንደተበረዘ አምላካችን አላህ በቃል ላይ ነግሮናል። ያንን መጽሐፍ የነብያትን መጽሐፍ ስትሰጭኝ እዛ ላይ ማስረጃውን አውጥቼ እሰጥሻለሁ ምናልባት ማለት ነው መጽሐፉን ጊዜ ብሎት ካመጣሽልኝ። ነገር ግን ቁርአን ምንድነው? አረጋጋጭና አራሚ ነው። ቁርአን አምላካችን አላህ ቁርአን ስለ ስንት ነገር ይናገራል። የነበረን ያለን የነበረ ይናገራል ማለት ነው። ፊውቸር ፕሬዘንት ፓስት ይናገራል። ያለፈን ነገር የሚመጣውና የወደፊቱን ይናገራል። ስለዚህ አምላካችን አላህ ለሙሐመድ ለነብያት ሰለላሁ ዐለይሂ ወሰለም ምን ብሎ ነገራቸው? ነብያቶች ሙስሊም እንደነበሩ ካንተ በፊትም የነበሩ ነብያቶች ሙስሊም ነበሩ እያለ አምላካችን አላህ ይነግረዋል ማለት ነው ለነብዩ መሐመድ። ሳሊህ ነብይ ነው። በሱረቱል አዕራፍ ምዕራፍ 7 ላይ ምን ይላል? ወደ ሰሙድም ወንድማችንን ሳሊህን ላክን አላቸው። ወገኖች ሆይ አላህን ተገዙ፣ ከእርሱ ሌላ እናንተ ምንም አምላክ የላችሁም። ሳሊህ ምን ብሎ ነው የሰበከው? በሱረቱል አዕራፍ ላይ አላህን ተገዙ እያለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብለዋል። መሐመድ ሆይ በላቸው እናንተ ሰዎች ሆይ እኔ ወደ እናንተ ወደ ሁላችሁም ያለ መልእክተኛ ነኝ። እርሱ የሰማያትና የምድር ንግስና ለእርሱ ብቻ የሆነው እያሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰብከዋል ማለት ነው። ቅድም በሚገርም ሁኔታ ወገናችን ተሳስታ ይሁን ምን ይሁን አላውቅም፣ ወረቃ እኮ ስለ ነብዩ መሐመድ ነብይነት መስክሯል ብላ ነብዩ መሐመድ መሰከረላቸው እያለች ወረቃ እንደመሰከረላቸው መስክራለች። አልহামዱሊላህ ይሄንን መስማታችን አንድ ትልቅ ነገር ነው። ነብዩ ነብይ መሆናቸውን ራሱ መመስከሩ ወገናችን ማለት ነው። የተመሰከረለት አንድ ነብይ ቢኖር መሐመድ ብቻ ነው። ሰዓትሽን ጨርሰሻል። ሰዓትሽን ጨርሰሻል። እናቴ ጨርሰሻል። ሰዓትሽን ጨርሰሻል። አንድ ደቂቃ አለኝ ወገናችን። አንድ ደቂቃ አለኝ። እኔ ሰዓት ይዣለሁ። ስለዚህ እስልምና ሃይማኖት ላይ አምላካችን አላህ የደነገገው ብቸኛ ሃይማኖት ምንድነው? እስልምና ነው ማለት ነው። አላህ ዘንድ የተወደደ ኢነ ዲነ እንደላህ ኢስላም። ክርስትና ላይ አምላካቸው ነግሯቸዋል። ከኔ ጋር የተወደደ ሃይማኖት ክርስትና ነው ብሎ አንድም ቦታ ላይ በጣም ለየት የሚያደርገው እስልምና ደግሞ አምላካችን አላህ ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ ጸጋዬን በእናንተ ላይ ፈጸምኩ፣ ስለዚህ ከሃይማኖት በኩል እስላምን መረጥኩላችሁ ይለና አምላካችን አላህ። ክርስትና ሁኑ ብሎ የሰበከ ነብይና አምላክሽ ክርስቲያን ሁኑ ያለበትን ቦታ አሳይ ስላት አንድ ቦታ አላሳየችም። ስለ ሴት ስለሜዳ ያያታ ማቼ ነው ወገናችን በማል እየገባች ያው አምላካችን ክርስቲያን ሁኑ የሚል አላሳየችኝም። አምላካችን አላህ ምን ብሎናል? በመሀል እየገባች እየፈራሽ ነው። አሁንም እኔ ታበሷል ሰዓቴ ሰደሽ ባነገር ስለዚህ ወገናችን ዩቲ ጨርሰሻል።